Hordoftoonni keenyas bakka jirtanitti sagantaa kana akka hordoftan kallattumaan kan isin affeerru ta'a jechuudha. Dhaabbileenis raawwii isaanii kan ji'a ja'a maal akka ture kan dhiheessan ta'a. Sagantichi boruus kan itti fufu ta'a jechuudha. Hanga xumura yaa'ii keenyaatti kallattiidhaan ilmaa kan isin faana turru ta'a jechuudha. Guyyoota kaameraa keenya wajjin yeroo gaarii dabarsaa. ይህ አጀንዳ የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን አራተኛ ዓመት 9ኛ መደበኛ ጉባኤ አጀንዳ ሆኖ እንዲጸድቅ የምትደግፉ ምክር ቤት አባላት በእጅ እንድታሳዩን በአክብሮት እንጠይቃለን። ድጋፍ እናመሰግናለን። ተቃውሞ የለም። እጅ አይታየኝም። ታቅቦ እጅ አይታየኝም። ይህ የድሬዳዋ ምክር ቤት ሶስተኛ የሥራ ዘመን አራተኛ ዓመት 9ኛ መደበኛ ጉባኤ አጀንዳ ሆኖ በሙሉ ድምጽ ጸድቋል። አጀንዳ 2 የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን ሶስተኛ ዓመት 8ኛ መደበኛ ጉባኤ ቃለ ጉባኤ ተወያይቶ ማጽደቅ ይላል። በቃለ ጉባኤው ላይ እርማት ማስተካከያ ጥያቄ አስተያየቶች ካሉ እድሉን ለምክር ቤት አባላት እሰጣለሁ ማለት ነው። በቃለ ጉባኤ ላይ እርማት ማስተካከያ ጥያቄ ካለ እድል መውሰድ ትችላላችሁ። ቃለ ጉባኤ ላይ እጅ አይታየኝም። ስለዚህ ወደ ማጽደቅ እንሄዳለን። የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን ሶስተኛ ዓመት 8ኛ መደበኛ ጉባኤ ቃለ ጉባኤ እንዲጸድቅ የምትደግፉ ምክር ቤት አባላት በእጅ እንድታሳዩኝ እናመሰግናለን። ተቃውሞ የለም። ታቅቦ የለም። የድሬዳዋ አስተዳደር ምክር ቤት ሶስተኛ የሥራ ዘመን ሶስተኛ ዓመት 8ኛ መደበኛ ጉባኤ ቃለ ጉባኤ በሙሉ ድምጽ ጸድቋል። አጀንዳ 3 የድሬዳዋ አስተዳደር የአስፈጻሚና ማዘጋጃ ቤታዊ አገልግሎት የ6 ወር አፈጻጸም ሪፖርት ይቀርባል። ይህ ሪፖርት ደግሞ የሚያቀርብልን የተከበሩ ከንቲባ አቶ ከዲር ጆሃድ ወረ መድረክ መጥቶ ሪፖርቱን እንዲያቀርብልን እጋብዛለሁ። አፈ ጉባኤ የተከበራችሁ የምክር ቤት አባላት ጥሪ የተደረገላችሁ እንግዶች በቅድሚያ የአክብሮት ሰላምታዬን እያቀረብኩ በድሬዳዋ አስተዳደር ህዝብና መንግስት አስፈጻሚነት ተቋማት የሀገራችን ብልጽግናን ለማረጋገጥ ከተዘጋጀው የ10 ዓመት እቅድ አካል የሆነው የ2017 በጀት ዓመት የመጀመሪያው 6 ወር የድሬዳዋ አስተዳደር አስፈጻሚና ማዘጋጃ ቤታዊ ተቋማት እቅድ አፈጻጸም አጠቃላይ ሪፖርት ለማቅረብ በራሴና በወከል አስተዳደሩ ከፍተኛ ደስታ ይሰማኛል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች ባሳለፍነው 6 ወራት የሀገራችን ብሎም በአስተዳደራችን ሙሉ ሰላም በዘላቂነት ለማስፈን በሀገር አቀፍ ደረጃ የተነደፈውን ስትራቴጂ በአስተዳደራችን ተግባራዊ እንዲሆን በቅንነት በትዕግስትና በማስተዋል የአስተዳደራችን ነዋሪዎችና የጸጥታ ኃይሎች ከአስተዳደሩ ጋር በቅንጅትና በመተባበር በመስራት ላስመዘገቡ አስተዳደራዊ መልካም ውጤት ከፍተኛ ምስጋናዬን በተከበረው ምክር ቤት እንዲቀርብ በታላቅ አክብሮት እየጠየቁ በግማሽ ዓመቱ የታቀዱ እቅዶችን መሰረት አድርጎ ከተሰሩ ስራዎች የተገኙ ውጤቶች ምን እንደሚመስል የሚያሳይ ሪፖርት እንደሚከተለው በዝርዝር አቀርባለሁ። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች የአስተዳደራችን ገጽታ ለማስተዋወቅ የህዝብ ለህዝብ መልካም ግንኙነትን ለመፍጠርና የጋራ ተጠቃሚነትን ለማረጋገጥ የሚያስችል ከቻይና ሻንጋይ፣ ከፈረንሳይ፣ ከሚኒሶታ፣ ከአርማኒያ ጋር የነበረን መልካም ግንኙነት የማጠናከር ስራ የተሰራ በኢትዮጵያ ፈረንሳይ አምባሳደር ልኡካን ቡድን የ125ኛ ዓመት የፈረንሳይና የኢትዮጵያ መንግስታት ይፋዊ ዲፕሎማሲ ግንኙነትን በማጠናከር በድሬዳዋ አስተዳደር
ዳግም ግንኙነታቸውን የማደስ ስራ የተሰራና የሀገር ውስጥና ዓለም አቀፍ ግንኙነት አድማሳችንን ለማስፋት በተጨማሪ ከሴንትራል ማዕከላዊ አፍሪካ ዋና ከተማ ቦንጋይ፣ ከዚምባብዌ ሁለተኛ ከተማ ኩሉማኒ፣ ከቶጎ ዋና ከተማ ሉሚ፣ ከሞርታኒያ ፕሮቪንስ ናውክቾት፣ ከናሚቢያ ዊልቬስ ባይ ከተማ የአዲስ ኢታሞች ከተሞችም ተመሰርቷል። በተጨማሪም በኢትዮጵያ ከአዲስ አበባ ቀጥሎ ድሬዳዋ አስተዳደር ሚላን አርባን ፉድ ፖሊሲ ፓክት ላይ በ46ኛው ከተማ ተብላ ስምምነቷን ፈርማለች። በአስተዳደራችንም የጤና ዘርፍ ለማሻሻል በዓለም ጤና ድርጅት የኢትዮጵያ ተወካይ ልኡካን ቡድን በአስተዳደሩ በጤና ዘርፍ የተሰሩ ስራዎች ውይይትና ጉብኝት የተደረገና ጥራትና ፍትሃዊነትን የተረጋገጠ አካታች የሆነው ጤና አገልግሎት ለህብረተሰባችን ተደራሽ ለማድረግ ድጋፋቸውን እንደሚቀጥለም ስምምነት ላይ ተደርሷል። በተጨማሪም የኢትዮጵያ ቻይና አምባሳደር ልኡካን ቡድን ለድልጮራ ሆስፒታል ለድንገተኛ ሕክምና የሚውሉ መድኃኒቶች፣ የተለያዩ ሕክምና ቁሳቁሶች ድጋፍ የማድረግ በቀጣይ ለመደገፍ ቃል የተገባ እና በፈረንሳይ ሀገርም የሚኖሩ ድሬዳዋ ተወላጆችና ወዳጆች ደግሞ 95 ሚሊዮን የሚገመት የሕክምና ቁሳቁስ ለአስተዳደሩም ድጋፍም አድርጓል። ለአስተዳደሩ የሚሰሩ ልማት ስራዎችን ለመደገፍ ቀጣይነታቸውን ለማረጋገጥ የሳንካሳ ፕሮጀክት ደቻቱ ሪቨር ለሁለት ዓመት ተኩል 10.1 ሚሊዮን የካናዳ ዶላር ከተማ አረንጓዴ ለማልበስ ስራ ከተያዘው ፕሮጀክት በጀት ላይ 265 ሚሊዮን ብር የሚገመት ለድሬዳዋ ኮሪደር ልማትን እንዲጠናከር ከተማውን አረንጓዴ የማድረግና የማስዋብ ስራ እንዲውልም ተደርጓል። በተጨማሪም በኢትዮጵያ ቻይና ኤምባሲ ካውንስለር ልኡካን ቡድን የድሬዳዋ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሰራቸውን ያሉ ስራዎችን እንዲሁም በግብርናና ኢንዱስትሪ በመሰረተ ልማት ረገድ የተሰሩ ስራዎችንም በመመልከት በቀጣይ ድጋፍ ለማድረግም ስምምነት ላይ ተደርሷል። የአስተዳደራችን ንግድ ኢንቨስትመንትን ማጠናከር በተመለከተ አስተዳደራችን ከተለያዩ ዓለም አቀፍ ሀገራት ከመጡ ከቱርክ፣ ከኢንዶኔዥያ፣ ከአውስትራሊያ፣ ከሳውዝ ኮሪያ፣ ከሜክሲኮ የመጡ አምባሳደሮች በቅርስና በተለያዩ ባህል ቱሪዝም በኢንቨስትመንት ላይ ለመስራት ቃል የተገባ በኢትዮጵያ የፓኪስታን ባለሙሉ ስልጣን አምባሳደር በንግድና ኢንቨስትመንት ዙሪያ ለመስራት ስምምነት የተደረሰና በኢትዮጵያ የቻይና አምባሳደር የልኡካን ቡድን ለተማሪዎች አገልግሎት የሚሆን የተለያዩ ቁሳቁሶችን ለአስተዳደራችን በማስረከብ ወደፊትም የተጠናከረ ድጋፍ እንደሚያደርጉ በቀጣይ በባቡሩ በሕክምና በቴክኖሎጂና በጨርቃጨርቅ በተለያዩ ኢንቨስትመንት ላይ ለመስራትም ስምምነት ላይ ተደርሷል። የድሬዳዋ ደወሌ ምድር ባቡር ድርጅት በ2017 ግማሽ ዓመት ከድሬዳዋ እስከ ደወሌ ጊሊሌ 208 ኪሎ ሜትር ደርሶ መልስ የትራንስፖርት አገልግሎት በመስጠት 3834 መንገደኞች እንዲሁም 654435 ኪሎ ግራም ዕቃ ማጓጓዝም ተችሏል። የንብረት ጥገናን በተመለከተ ድርጅቱ በራስ አቅም 2 ሎኮሞቲቭ ባቡርና 21 ተጎታች ጋሪ ፉርጎ ጥገና፣ በጎርፉ የተጎዱ 1.6 ኪሎ ሜትር የሀዲድ መስመር ጥገና፣ 2 ኪሎ ሜትር ቁጥቋጦ በመንጠርና 2 ሜትር ስፋት ያለውን የጎርፍ ማሳለፊያ ድልድይ መስራት፣ በድሬዳዋ ከተማ ስራ አስኪያጅ ስር ላሉ 52 መኪኖች ጥገና፣ ለኢትዮጵያ ጅቡቲ ምድር ባቡር አክሲዮን የተለያዩ ጥገና ስራውም ተሰርቷል። የነዳጅ የማደል ስራ ውጤታማ አሰራርን በመዘርጋት ለፋይናንስና ኢኮኖሚ ልማት ቢሮ ለ13 መኪኖች 10594.5 ሊትር ናፍጣ ማደልም ተችሏል። ድርጅቱ በማህበራዊ ኃላፊነት ለመወጣት በክረምት በጎ ስራ ላይ ለመሳተፍ ያረጁ 3 ክፍል ቤቶችን በማፍረስ ደረጃውን የጠበቀ 4 ክፍል ቤት በመገንባትና ለአቅመ ደካማ ለሆኑ ማህበረሰብ አባላትም አስረክቧል። አስተዳደሩ መልካም ገጽታ ከመገንባትም አንጻር በ6 ወር የውጪ ዜጋ 91 የሀገር ውስጥ 75 በድምሩ 166 ተቀብሎ ማስተናገድም የገጽታ ግንባታ ስራም ተሰርቷል። በተሰጡ የተለያዩ አገልግሎት በዚህ 6 ወር ብር 38 ሚሊዮን 126884.3 ገቢ ማሰባሰብም ተችሏል። የተማሪዎች ስልጠናን በተመለከተ ከድሬዳዋ ዩኒቨርሲቲ 5 ተማሪዎች፣ ድሬዳዋ ፖሊቴክኒክ ኮሌጅ 24 ተማሪዎች፣ ከኢትዮ ጣሊያን ተማሪዎች 7 በጠቅላላ 36 ተማሪዎች የተግባር ስልጠናም ተሰጥቷል። የድሬዳዋ ልማት ማህበር በተያዘው በጀት ዓመት ለሚገነባው G+7 ህንፃ የገቢ ማስገኛ ፕሮግራም በማዘጋጀት ከደጋፊዎቹ ከ40 ሚሊዮን ብር በላይ ቃል በተገባው ባለፉት 6 ወራት ደግሞ 30 ሚሊዮን ብር ሊሰበሰብም ችሏል። ቀሪም 10 ሚሊዮን ብር በመሰብሰብ ሂደት ላይ ይገኛል።
የልማት ማህበሩ አባላት ቁጥር ከ9000 ወደ 20000 ማሳደግም ተችሏል። የልማት ማህበሩ ማህበራዊ ኃላፊነትን ከመወጣት አንፃር ቁጥራቸውን ከ600 ለሚደርሱ ከተማና ለዝቅተኛ ገቢ ቤተሰብ ልጆች የትምህርት ቁሳቁስ ግማሽ ሚሊዮን ብር ወጪ በማዋጣት ድጋፍ ያደረጉና 100,000 ብር ወጪ በማዋጣት በሳፒያን አጠቃላይ ሆስፒታል ለሚገኙ ጥያቄ የሌላቸውን ህሙማን የጽዳት መጠበቂያና የምግብ ድጋፍም አድርጓል። ማህበሩ በበጀት ዓመቱ ከአጋር ድርጅቶች ጋር በመተባበር በባቡር 5.3 ሚሊዮን ብር የተማሪ ምገባ ፕሮጀክት ቀርጾ ወደ ትግበራ የገባ ባለፉት 6 ወራት ለምገባ ፕሮግራም ለምገባ ለማብሰያና ለሮቶ ግዢ ወደ 624,000 ወጪ በማድረግ ርክክብም ተደርጓል። ፕሮግራሙን በጉጉባና አንደኛ ደረጃ ትምህርት ቤት ተግባራዊ የሆነ ሲሆን ወደ 500 ተማሪዎች ተጠቃሚ ያደረገ ይገኛል። ከተማሪዎች ምገባ ፕሮጀክት በተጓዳኙ 150 ሴቶችን የንግድ ስራ ክህሎት ስልጠናም በመስጠትና የመነሻ ካፒታል ድጋፍ ለማድረግ ወደ ስራ እንዲገባም አድርጓል። በሌላ በኩል የሀገራችን ዋነኛ የልማት ትኩረት የሆነውን የህዳሴ ግድብ በማገዝ ረገድ ሀገራዊ ኃላፊነትን ለመወጣት በአስተዳደር ደረጃ ከ2014 እስከ 2017 ከቦንድ ሽያጭ ብር 102 ሚሊዮን 184,843 እና ከስጦታ ብር 849,182 ማሰባሰብ የተቻለ ሲሆን በቀሪው በጀት ዓመት ደግሞ ከመንግስትና ከግል ትምህርት ቤት ኮሌጆችና ዩኒቨርሲቲ ተማሪዎች 20 ሚሊዮን ብር ለማሰብሰብ ወደ ትግበራም ተገብቷል። የአስተዳደራችን እቅድ ዝግጅት ሪፖርት አቀራረብ ስርዓት ወደ ተሻለ ለማሳደግ በተደረጉ ጥረት የሀገር አቀፍ ደረጃ የተነደፈውን የአንድ እቅድ አንድ ሪፖርት አቀራረብ ዘዴ አስተዳደራዊ መልክ እንዲኖረው በማድረግ ሙሉ በሙሉ ተግባራዊ በማድረጉ የተቋማት 2017 በጀት ዓመት የ6 ወር እቅድ አፈጻጸም የተገመገመና ምዘና ስርዓትን በመላው አስተዳደሩ አመራርና ሰራተኞችን ለማካሄድም ችለናል። የልማት ውጥኖች ከግብ ለማድረስና በየደረጃው የአስተዳደሩን ማህበረሰብ ሁለንተናዊ ልማት ተጠቃሚ ለማረጋገጥ የተከናወኑ ዋና ተግባር ከሚጠበቀው ውጤት አኳያ ስንመለከት አበራታች የደረስንበትን የተቋማት ማስፈጸም አቅምና የባለድርሻ አካላት ቅንጅት እያደገ የመጣ በመሆኑ በቀሪ በጀቱ ዓመት ከዚህ የተሻለ ውጤት ማስመዝገብ የሚያስችል ሰፊ እድል ከፊታችን እንዳለ እምነት አሳድሮብናል። ክብርት አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ በመቀጠል የሴክተር ተቋማት የ2017 ዓመት በጀት የመጀመሪያውን 6 ወር እቅድ አፈጻጸም ማጠቃለያ ሪፖርት በዝርዝር እንደሚከተለው አቀርባለሁ። የዝግጅት ምዕራፍ አፈጻጸም በተመለከተ ተቋማት የማስፈጸም አቅም የሀብት አጠቃቀምና አገልግሎት አሰጣጥን ለማሳደግ በሁሉም ተቋማት ወቅቱንና ጥራቱን የጠበቀ ዓመታዊ እቅድና የ6 ወር አፈጻጸም ሪፖርት እንዲያዘጋጁ በማድረግ በእቅድና ሪፖርት ዙሪያ ከአስፈጻሚና ከባለድርሻ አካላት የጋራ እቅድ ኦሪየንቴሽን ግንዛቤ የመፍጠር ተቋማዊ የውስጥ አደረጃጀቶችን የማጠናከር ጥናት የማካሄድና ሰነዶችን የማዘጋጀት አዳዲስ የአሰራር ስርዓትን የመንደፍ እና የመፈተሽ ለአዲሱ አሰራር ስርዓት ተቋማዊ መዋቅር በማዘጋጀት ማጠናከር ስራዎችም ተሰርቷል። የሰው ሀብት ልማት አስተዳደር ውጤታማነትን ከማሻሻል በ20 ተቋማት ለ1538 አመራር ፈጻሚዎች የአቅም ግንባታ ስልጠና ለመስጠት ታቅዶ 1560 አመራር ፈጻሚና የአቅም ግንባታ ስልጠና ለመስጠት የተቻለ ሲሆን በ14 ተቋማት 341 ሰራተኞች በስራ አፈጻጸም ውጤታቸው እውቅናና ማበረታቻ ለመስጠት ታቅዶ በግማሽ ዓመቱ ለ382 ፈጻሚዎች የእውቅና ማበረታቻ መስጠትም ተችሏል። የ6 ወር አፈጻጸም ግምገማ መድረኮች እንዲዘጋጁም ተደርጓል። የፋይናንስ ንብረት አስተዳደርና አሰራርና ውጤታማነትን ከማሻሻል አንጻር በሁሉም ተቋማት ወቅቱንና ጥራትን የጠበቀ የሂሳብ ሪፖርት እንዲዘጋጅ በማድረግ የተሰብሳቢ ሂሳብ መጠን ባለፉት 6 ወራት ተሰብሳቢ ባለባቸው 3 ተቋማት 90,000 ብር ለመቀነስ ታቅዶ 618,000 ብር በመቀነስም ተችሏል። በቀጣይ ወራትም የተጠናከረ መልኩ ለማከናወን ጥረትም ይደረጋል። ተቋማዊ አገልግሎት አሰጣጥን ከማሻሻል አንጻር በግማሽ ዓመቱ በ18 ተቋማት 340 የአገልግሎት ስታንዳርዶችን ለማስመዝገብ ታቅዶ በ18 ተቋማት 340 አገልግሎቶችን በማስመዝገብ የተቻለ ሲሆን በግማሽ ዓመቱ በ14 ተቋማት 1192 ሰራተኞች በስራ አፈጻጸም ለመመዘን ታቅዶ 11200 ሰራተኞች በስራ አፈጻጸማቸው ለመመዘንም ተችሏል።
ስነ ምግባራዊ የተላበሰ ትውልድ ከመገንባት አንጻር ለ790 የተለያዩ ህብረተሰብ ክፍሎች በስነ ምግባር ምንነት የሙስና መከላከያ ስልቶችን ለ123 እና በአንደኛና ሁለተኛ ደረጃ ትምህርት ቤት የግብርና ጸረ ሙስና ክበባትና ድጋፍ ሰጪ ባለሙያዎች በስነ ምግባር ግብርና በግብረ ገብና በአመለካከት ለውጥ ባላቸው ሚና ዙሪያ በዓለምና በአገራችን የተከበረው የዓለም ጸረ ሙስና ቀን አስመልክቶ ለ2866 በአስተዳደሩ በተለያዩ ተቋማት ወረዳዎችና ክላስተሮች ለሚገኙ ወጣቶች የነገን ስብዕና ለመቅረጽ በሚል መሪ ቃል በስነ ምግባራዊ አገልግሎት መልካም አስተዳደርና ተቋም ግንባታ ለጸረ ሙስና ትግል የወጣቶች ሚና ዙሪያ አቅም ግንባታ ስልጠና የመስጠት ለአንደኛና ለሁለተኛ ደረጃ ትምህርት ቤቶች ግብረ ገብና ጸረ ሙስና ክበባት ደግሞ ድጋፍና ክትትል የማድረግ ስራ ተሰርቷል። በተጨማሪ የአመራሮችንና የባለሙያዎችን ሀብት ምዝገባን በተመለከተ ከ4000 ለሚደርሱ በአስተዳደሩ የሚገኙ ሆስፒታል፣ ጤና ጣቢያዎችና አንደኛና ሁለተኛ ደረጃ ትምህርት ቤቶች እና በ3 ኮሌጆች የሚገኙ አመራሮችና ባለሙያ ሀብታቸውን የማመዝገብ ስራም ተሰርቷል። በሌላ በኩል በክረምት ወራት የተከናወኑ ንቅናቄ ስራዎችን አረንጓዴ አሻራ፣ የከተማ ግብርና እና የሌማት ትሩፋትን እንቅስቃሴ በከፍተኛ ትኩረት እንዲሰሩ የማድረግ የወጣት በጎ ፍቃድ አገልግሎት ከአስተዳደሩ ወቅታዊ የልማት እንቅስቃሴ ጋር በማቀናጀት ስምርት የመስጠትና የበጎ አድራጎትና ማህበረሰብ አገልግሎት ስራዎችም ተሰርቷል። በዚህ መሰረት በግማሽ ዓመቱ በአረንጓዴ አሻራ መርሃ ግብር በ20 ተቋማት 283165 ችግኝን ለመትከል ታቅዶ 288592 ችግኞችን መትከል የተቻለ ሲሆን ለአቅመ ደካማ ማህበረሰቦች የተገነቡ መኖሪያ ቤቶችን በተመለከተ በ20 ተቋማት 86 መኖሪያ ቤቶችን ለመገንባት ታቅዶ 97 መኖሪያ ቤቶችን በመገንባት ለአቅመ ደካማ ማህበረሰባችን ተጠቃሚ እንዲሆንም ተደርጓል። ከደም ልገሳ ጋር በተያያዘ በ19 ተቋማት 290 ሰራተኞችን የደም ልገሳ እንዲያደርጉ ከተያዘ እቅድ ውስጥ በግማሽ ዓመቱ 362 ሰራተኞችን የደም ልገሳ ማድረግ፣ 20 ተቋማትን 5431 ተማሪዎች የተለያዩ የትምህርት ቁሳቁስ ድጋፍ ታቅዶ 5076 ተማሪዎች እንዲያገኙ የማድረግና ለችግር የተጋለጡ ህጻናት በቋሚነት ከመደገፍ አኳያ በ16 ተቋማት 588 ህጻናትን ለመደገፍ ታቅዶ ለ583 ህጻናት ቋሚ ድጋፍ ለማድረግም ተችሏል። ክብርት አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ የማይክሮ ኢኮኖሚ አፈጻጸምን በተመለከተ የስራ ዕድል ፈጠራ በከተማ የስራ ዕድል ፈጠራ የስራ አጥነት ምጣኔን በተመለከተ በአስተዳደራችን በ2017 በጀት ዓመት በ2016 በጀት ዓመት መጨረሻ ላይ የተገመተውን የ19 በመቶ ምጣኔ ከ18 በመቶ በታች ምጣኔ ለማድረስ ከተያዘው እቅድ አኳያ በ2017 በጀት ዓመት መጀመሪያዎቹ 6 ወራት 19000 ስራ ፈላጊዎች ለመመዝገብ ታቅዶ 16000 ስራ ፈላጊዎች በመመዝገብ በከተማ በቋሚነት ለ8023 ስራ ፈላጊዎች የስራ ዕድል መፍጠርም ታቅዶ ወንድ 4094 ሴት 2886 በድምሩ ለ6908 87 በመቶ ዜጎች ቋሚ የስራ ዕድልና ለ1777 ዜጎች ጊዜያዊ የስራ ዕድል ለመፍጠርም ተችሏል። በገጠር የስራ ዕድል ፈጠራ በ2017 በጀት ዓመት የመጀመሪያዎቹ 6 ወራት በገጠር ለ700 ቋሚ የስራ ዕድል ለመፍጠር ታቅዶ አጠቃላይ በድምሩ 265 የስራ ዕድል መፍጠርም ተችሏል። ሴትና ወንድ የሚለው እናንተ ጋር ስላለ ለዛ ነው የዘለልኩት፣ ይቅርታ። ባለፉት 6 ወራት በገጠርና ከተማ ቋሚነት 8811 ቋሚ የስራ ዕድል ለመፍጠር ታቅዶ 7245 ዜጎች የስራ ዕድል መፍጠርም ተችሏል። ይህም አፈጻጸም 87.8 በመቶ ነው። በአጠቃላይ በገጠርና በከተማ በቋሚነት በጊዜያዊነት በመጀመሪያዎቹ 6 ወራት 10588 ቋሚና ጊዜያዊ የስራ ዕድሎች ለመፍጠር ታቅዶ ለ9995 የስራ ዕድል ተፈጥሯል። 94 በመቶ ስራዎች ምንድን የተፈጠሩ ናቸው። የኑሮ ውድነትን ለመቀነስ የተሰሩ ስራዎችን በተመለከተ በአስተዳደሩ የዋጋ ግሽበትን በመቆጣጠርና የኑሮ ውድነትን ለመቀነስ በ2017 በጀት ዓመት በመጀመሪያ የነበረው 28 በመቶ የዋጋ ንረት እና የ27 በመቶ የምግብና ምግብ ነክ ሸቀጦች ዋጋ ግሽበትን በ2017 ዓመት በሁለተኛው ሩብ ዓመት ወደ 17.3 በመቶ በማውረድ በበጀት ዓመቱ ለታቀደው 10 በመቶ በታች ለማድረግ የተያዘው እቅድ
በማከናወን ረገድ የሰንበት ገቢዎች ተደራሽ ለማድረግ የሸቀጦች ዋጋ በተለይም የምግብ ምርቶች ዋጋ ግሽበትን ለማረጋጋት ተግባራት ላይ አይነተኛ ሚና እየተጫወተ የሚገኘው የቅዳሜና እሁድ የሰንበት ገበያን በማጠናከር የማስፋፋት የግብርና ኢንዱስትሪ ምርቶችና አትክልቶች ፍራፍሬ ምርቶችን ጨምሮ በተመጣጣኝ ዋጋ በአይነት ከ32 በላይ ምርቶች ለሸማቾች ህብረተሰብ እንዲደርስም ተደርጓል። 24 ቅዳሜና እሁድ የሰንበት የገበያዎች የተካሄዱ ሲሆን የግብርና ምርቶች ጤፍ 10800 ኩንታል በፍራንኮ ቫሉታ ከቀረጥ ነፃ የገባና በመንግስት የልማት ድርጅቶች በኩል በድምሩ 15350 ኩንታል ስኳር፣ የምግብ ዘይት በፍራንኮ ቫሉታ በመንግስት ድጎማ በድምሩ 2,689,564 ሊትር ዘይት፣ ሌሎች መሰረታዊ ሸቀጦችን ዱቄት 24678 ኩንታል፣ መክሮኒ 24568 ኩንታል፣ ሩዝ 25568 ኩንታል በማቅረብ የዋጋ ንረትን የመቆጣጠር ገበያ ማረጋጋት እንዲኖር ስራም ተሰርቷል። በተለይም የበገጠር ዩኒዮኖች የሽንኩርት፣ ድንች፣ ፓፓያና ቲማቲም አቅርቦት እጥረትን በመቀነስ ሰው ሰራሽ የዋጋ ንረት እንዳይፈጠር በመቆጣጠር ከፍተኛ ስራ በመስራት ዋጋ ንረቱም ለመከላከልም ተችሏል። የገቢና ወጪ አፈጻጸሙን በተመለከተ በአስተዳደሩ ገቢን በተመለከተ በ2017 በጀት ዓመት በመጀመሪያው 6 ወራት 3.3 ቢሊዮን ብር ገቢ ለመሰብሰብ ታቅዶ እቅዱ 84.6 በመቶ ማለትም 2.8 ቢሊዮን ብር ለመሰብሰብ የተቻለ ሲሆን ከዚህ ውስጥ መንግስታዊ ታክስ ገቢ 2.7 ቢሊዮን ብር ለመሰብሰብ የታቀደ ሲሆን 2.4 ቢሊዮን ብር 88 በመቶ ማዘጋጃ ቤቶች ገቢ 673.3 ሚሊዮን ብር ለመሰብሰብ ታቅዶ 456.6 ሚሊዮን ብር 67 በመቶ መሰብሰብም ተችሏል። ይህ አፈጻጸም በአስተዳደራችን ካለው ገቢ አቅምና የልማት ፍላጎት አንጻር በቀጣይ ቀሪ በጀት ዓመቱ ወራት የበለጠ ማጠናከርም ይኖርበታል። በአጠቃላይ በአስተዳደሩ ከሚሰበሰበውና ከፌደራል ከሚገኘው ድጎማ ተጠምሮ አመታዊ ወጪ እንዲሆን ከታወጀው ውስጥ ባለፉት 6 ወራት ብር 4.2 ቢሊዮን ብር በእቅዱ መሰረት የእቅዱን 96% ማለትም 4 ቢሊዮን ብር ወጪ ማድረግም ተችሏል። በተጨማሪ ባለፉት 6 ወራት ከቻናል 1 ፕሮግራም ወደ አስተዳደሩ 205.4 ሚሊዮን ብር እንደሚገኝ ታቅዶ በእቅዱ መሰረትም በጀቱ ወደ አስተዳደሩ የመጣና ከዚህ ውስጥም 201.5 ሚሊዮን ብር የእቅዱ 90 በመቶ ጥቅም ላይ ውሏል። የካፒታል ፕሮጀክቶችን አፈጻጸምን በተመለከተ በበጀት ዓመቱ 123 አዲስና 35 ነባር በጥቅሉ 158 ፕሮጀክቶች በካፒታል በጀት የተደግፈው እንዲሰሩ የታቀዱ ሲሆን የፕሮጀክቱ አፈጻጸም ሲታይ 14 ፕሮጀክቶች የተጠናቀቁ፣ 4 ፕሮጀክቶች በመጠናቀቅ ሂደት ላይ ያሉ፣ 60 ፕሮጀክት በጥሩ አፈጻጸም ሂደት ላይ የሚገኙ፣ 58 ፕሮጀክቶች የዘገዩ፣ 18 ፕሮጀክቶች በጨረታ ሂደት ላይ የሚገኙና 2 ፕሮጀክቶች ደግሞ በዩአይዲፒ ፕሮጀክቶች መጣመጃ በጀት ላይ ባለመለቀቁ ምክንያት ያልተጀመሩ ናቸው። ፕሮጀክቱ አፈጻጸማቸውን ከባለፈው ተመሳሳይ ግማሽ ዓመት አንጻር ሲታይ ጥሩ ማሻሻል ያሳየ ቢሆንም በቀሪ 6 ወራት ቀሪ ፕሮጀክቶች በተያዘላቸው ጊዜ እንዲጠናቀቅ ክትትልና ድጋፍ ስርዓታችን በበለጠ ማጠናከር ይኖርብናል። በኢኮኖሚ ልማት ዘርፍ በግብርና ዘርፍና የግብርና ምርትና ምርታማነትን የማሳደግ የአምራች ህብረተሰቡም የምግብ ዋስትና ለማረጋገጥ እንዲሁም የኢኮኖሚ ዘርፍ አጋዥ ሚና ለመጫወት በአነስተኛና አርሶ አደሮች እርሻ በሚከናወኑ የሰብል እንስሳትና እርባታ የከተማ ግብርና ልማት እንቅስቃሴም እየተከናወነም ይገኛል። በምርት ዘመኑ ባለፉት 6 ወራት የሰብል ልማትን በተመለከተ በአዳዲስ ቴክኖሎጂ የተደገፉ አሰራሮችን ለግብርና ምርትና ምርታማነት ምርት እድገት የሚረዱ ምርጥ ዘሮችንና የአፈር መዳበሪያዎችን አቅርቦት በማሻሻል የተፈጥሮ መዳበሪያ አጠቃቀምን በማጎልበት እንዲሁም የሰብል አረም ተባይና በሽታን በመከላከልና በመቆጣጠር ለዚህ የሚረዱ የተሻለ የግብርና አሰራር ማስረት በ2016 እና 17 ምርት ዘመን ለ6825 አርሶና አርብቶ አደሮች የግብርና ኤክስቴንሽን አገልግሎት ተጠቃሚ ማድረግ ታቅዶ ለ6631 አርብቶ አደሮች ተጠቃሚ እንዲሆን ማድረግም ተችሏል። በ2016 እና 17 የምርት ዘመን የበልግ የመኸር ወቅት በጠቅላላ 15378 ሄክታር ማሳ በሰብል ለመሸፈን ታቅዶ ሲሆን
36 ሄክታር 98 ለማሳካትም ተችሏል። ጠቅላላ በሰብል ከተሸፈነው ማሳ በድምሩ 327167 ኩንታል ምርት ለማሰባሰብ የታቀደ ሲሆን በታህሳስ ወር በ2017 በተካሄደው ድህረ ምርት አዝመራ ዳሰሳ ውጤት መሰረት 318645 ኩንታል ሊሰበሰብም ተችሏል። ጠቅላላ በሰብል ከተሸፈነው ማሳ በድምሩ 327167 ኩንታል ምርት ለማሰብሰብ የታቀደ በታህሳስ ወር በ2017 በተካሄደው ድህረ ምርት አዝመራ በዳሰሳ ውጤት መሰረት 318645 ኩንታል ሊሰበሰብ የተቻለ ሲሆን በአፈጻጸም ሲታይ የእቅዱን 97 በመቶ የተገኘ ቢሆንም የተሻለ ምርት ውጤት ሊመዘገብ እንደሚችል ያመለክታል። ለዚህም ስኬት አስተዋጽኦ ያደረጉ ጉዳዮች ሲታይ የተሻለ ኤክስቴንሽን ድጋፍ መኖሩን፣ የሰብል ልማት ስራ አቀናጅቶ ማስፈጸም መቻሉ፣ ስራውን በንቅናቄ መልክ ለማገዝ የአመራሩ ሚና ምርት ስራ ሂደት ከፍተኛ የነበረ መሆኑና በዘመኑ ተፈጥሯዊ ሁኔታዎች ምቹ የነበረ መሆኑ ዋና ዋናዎች ናቸው። የገጠር የመስኖ ሽፋንን በማሳደግ ረገድ ባለፈው በጀት ዘመን የተጠናቀቁት የ7 የመስኖ አውታሮች ወደ ስራ ማስገባት በዘመኑ ግማሽ ዓመት ከነበሩ አውታር ጋራ በማቀናጀት የመስኖ ልማት አቅምን በማሻሻል ተችሏል። በዚህም መሰረት የሆርቲካልቸራል ልማትን በተመለከተ በግማሽ ዓመቱ በአትክልት ፍራፍሬና ቡና 3008 ሄክታር ለመሸፈን ታቅዶ 2945 ሄክታር ወይም ከእቅዱ 97.9 በመቶ ምርት ለመሰብሰብም ተችሏል። በዚሁ መሰረትም 766691 ኩንታል የሆርቲካልቸር ምርት ለመሰብሰብ ታቅዶ 749085 ወይም 97.8 በመቶ ለመሰብሰብም ተችሏል። በከተማዋ በግማሽ ዓመቱ 54.8 ሄክታር መሬት በሆርቲካልቸር ለመሸፈን ታቅዶ 52.9 ሄክታር የተሸፈነ ሲሆን ከዚህ ላይም 9543 ኩንታል የአትክልትና ፍራፍሬ ምርት ተገኝቷል። ይህም በለማ መሬት 97 በመቶና ምርት 98 በመቶ አፈጻጸም እንደተገኘም ያመለክታል። የአርሶና አርብቶ አደሮች የእንስሳት እርባታ ዘዴና አያያዝን ለማሻሻል የእንስሳት በጤና አገልግሎትን በማስፋት የበሽታ መከላከልና ቁጥጥር ስራዎችን የመስራት የዝርያ ማሻሻያና መኖ ልማትን በማስፋፋት እንዲሁም ተገቢውን የክንስቴሽን የምክር ቤት አገልግሎት በወቅቱ በማድረግ የእንስሳት ምርትና ምርታማነትን ወደ ተሻለ ደረጃ ለማሳደግ በግማሽ ዓመቱ ውጤታማ ስራም ተሰርቷል። ይህ ስራ በተጨማሪ በሌማት ትሩፋት ፕሮግራም የወተት ዶሮና ማር መንደሮችን በመመስረት በተጨማሪ ድጋፍ በማግኘትና በከተማው ኢንተርፕራይዞች የሚያሳትፍ እንቅስቃሴ በመሆኑ ውጤቱ የተሻለ እንዲሆንም አስችሏል። በአጠቃላይ በግማሽ ዓመቱ 7,325,423 ሊትር ወተት፣ 6,641,886 እንቁላል፣ 22,000 ኪሎ ግራም ማር እንዲሁም 43,050 ኪሎ ግራም የዶሮ ስጋ ለማምረት የታቀደ ሲሆን 7,105,660 ሊትር ወተት፣ 6,774,723 እንቁላል፣ 19,690 ኪሎ ግራም ማርና 39,820 ኪሎ ግራም የዶሮ ስጋም ተመርቷል። የዚህ አፈጻጸም ወተት 98 በመቶ፣ በእንቁላል ደግሞ 102 በመቶ፣ በማር 89.5 በመቶ፣ በዶሮ ስጋ ደግሞ 92 በመቶ ነው። በእንስሳት መኖ ስራም 842,784 ኩንታል ሊመረትም ችሏል። የእንስሳትና የጤና አገልግሎት በተመለከተ ተገቢውን የበሽታ አሰሳና ዳሰሳ በማድረግ ተገቢውን ዝግጅትም ተደርጓል። በዚህም ባለፉት 6 ወራት ለ36764 እንስሳት ልዩ ልዩ ሕክምና የተሰጠ ሲሆን በበሽታ መከላከል አኳያ 241900 ዶዝ ክትባትም ተሰጥቷል። ይህም በክትባት 84 በመቶና በክትባት 72 በመቶ አፈጻጸም ተገኝቷል። በአጠቃላይም በእንስሳት ንዑስ ዘርፍ የተሻለ ውጤት የተመዘገበ ሲሆን ለዚህም ዝርያ ማሻሻያ፣ በጤና አገልግሎት፣ በሽታ ቁጥጥር እንዲሁም በመኖ ልማት የተደረጉ ጥረቶችም አስተዋጽኦ ነበራቸው። ለአየር ንብረት ለውጥ የማይበገር የግብርና ልማትን ለማረጋገጥ ዘላቂ የተፈጥሮ ሀብት ልማትን ለማጠናከር እንዲሁም አጠቃቀምን ለማሳደግ የግብርና የተፋሰስ ልማት ስራዎችን ለማጠናከር ለማስፋፋት ልዩ ልዩ ተግባራቶችንም ተከናውኗል። በግማሽ ዓመቱ 1500 ሄክታር አካባቢዎች ከንኪኪ ነጻ በማድረግ ተከልለው እንዲያገግሙ እየተደረገ ሲሆን በ1000 ሄክታር ጥገናና እድሳት ተደርጎ በስነ ህይወታዊ ዘዴ የተሸፈነ መሬት 500 ሄክታር ደርሷል።
በሁሉም እንቅስቃሴዎች ያለውን አፈጻጸም 100% ነው። ከዚህ ጎን በበጋ ወር በህዝብ ተሳትፎ ለሚካሄደው የተቀናጀ ተፋሰስ ልማት ስራ በግብዓት በሰው ኃይል ዝግጅትና ስልጠና በቦታው መረጣና ልኬት በአመራሩ ግንዛቤ ሎጂስቲክና አደረጃጀት ስራም ሙሉ ለሙሉም ዝግጅቱ ተጠናቆ ወደ ስራም ተገብቷል። የገጠር መሬት አስተዳደርን በተመለከተ ለ1000 ማሳ ይዞታ ማረጋገጫ ካርታ ተዘጋጅቶም ተሰጥቷል። የተሻገሩ የመስኖ ፕሮጀክቶችን ለማስመረቅም ተችሏል። በሐሰሊሶ ሁላሁሉል በአዲጋ ፈለማ በዋሂል በሼክ ዋይስ በጭርሚጢና በአዳዳ በ250 ሄክታር በላይ ማልማት የሚችሉት ተቋማት ወደ ስራ የማስገባትና በዘመኑ በዘላቂ ልማት ግብ የበጀት ድጋፍና አረንጓዴ አየር ንብረት ፈንድ እንዲሁም በግብርና ሚኒስቴር በተቀመጡ ፕሮግራሞች ላይ ልዩ የመስኖ ግንባታ ስራዎች ወደ ግንባታ የገቡ ሲሆን በአጠቃላይ በዚህ ዘርፍ ያለውን እንቅስቃሴ በቀጣይ በማጠናከር የመስኖ ሽፋን ማሳደግም ስራ ከፍተኛ ስራው ትኩረት ተሰጥቶታል። በዘመናዊ የግብዓት ግብይት ስርዓትን በማጠናከር ግማሽ አመቱ 30 አዳዲስ የህብረት ስራ ማህበራትን ለማደራጀት ታቅዶ 26 ወይም 86% ለማሳካትም ተችሏል። በማጠናከር አቋያም በ105 ማህበራትን ለማጠናከር ታቅዶ በ105 ለማጠናከርም ተችሏል። በማደራጀትም በማጠናከርም 3470 አባላትን ለማፍራት የተቻለ በመሆኑ ብር 47 ሚሊዮን 569592 የጭማሪ ካፒታል ሊመዘገብም ተችሏል። ህብረት ስራ ማህበራትን በግብይት ስርዓት እንቅስቃሴ ውስጥ ሚናቸውን ማጠናከር የብር 157 ሚሊዮን 984470 የግብርና የፍጆታ ምርትና ግብዓቶችን ማቅረብ የቻለ ሲሆን 320 ሺህ ፍራፍሬዎችን ችግኝ ተፈልቶ የማሰራጨትና በሰንበት ገበያ 2506 ኩንታል የግብርና ምርቶችን እንዲያቀርቡም ድጋፍም ተደርጓል። የምግብ ስርዓትና ምግብ ክፍተትን ለማሟላት አቅምን ለማሳደግ ረገድ በግማሽ አመቱ ብር 21 ሚሊዮን 105157 በሴፍቲኔት ፕሮግራም ሊተላለፍ ይችላል። የገጠር ነዋሪዎች አመታዊ የምግብ ክፍተትን ለመሸፈን የተላለፈ የምግብ መጠን 19410.6 ኩንታል ነው። በዚህም ዘርፍ በምግብ ስርዓትና ከተረጂነት ቅነሳ ያሉ ልዩ ልዩ ዝግጅት የእንቅስቃሴዎች ሆነ የልማት እርምጃዎች የተቀናጀ እየተከናወኑ ይገኛሉ። የገጠሩን ውሃ ሀብትን ልማትን በተመለከተ ሰፋ ያለ መሰረተ ልማትና የዘላቂ ውሃ ማኔጅመንት ስራዎችን በግማሽ አመቱም ተከናውኗል። በ2017 በጀት አመቱም የመጠጥ ውሃን ሽፋንን በስታንዳርዱ መሰረት አሁን ካለበት 89% ወደ 91% ለማሳደግ ታቅዶ 89.7% ደርሷል። የመጠጥ ውሃ የብልሽት መጠንም ከነበረበት 90% በግማሽ አመትም ወደ 7 ዝቅ ለማድረግ ታቅዶ ወደ 7.5% ዝቅ ለማድረግም ተችሏል። በማዕድንና ኤነርጂ ዘርፍም በግማሽ አመቱ ልዩ ልዩ እንቅስቃሴዎችም ተደርገዋል። የኤነርጂ ዘርፍ እንቅስቃሴን በተመለከተ በገጠር በ20 መንግስት ተቋማት የሶላር ጥገና ለማድረግ ታቅዶ ለ19 ጥገናም ተደርጓል። በሌላ በኩል 2 የገጠር የተሻሻለ ምድጃ አምራቾችን ለማነቃቃትና ለማብቃት በተደረገው ጥረት ሙሉ በሙሉ ተከናውኗል። የዘርፉ እንቅስቃሴም ለማጎልበትም ከስራ ክህሎትና ቴክኖሎጂ ጋር ተቋማት የቅንጅት ስራም ተከናውኗል። በግማሽ አመቱ 1 ሚሊዮን 169867 ሜትር ኩብ የኮንስትራክሽን ኢንዱስትሪ ማዕድን ምርት የተመረተ ሲሆን ብር 3 ሚሊዮን 496983 ከማዕድን ዘርፍ ገቢ ተገኝቷል። የ44 የሚሆኑ ማህበራት አዳዲስ ማዕድን በማምረት የተሰማሩ ሲሆን በዘርፉ አምራችነት የተፈጠረ የስራ ዕድል መጠን 600 ነው። በግማሽ አመቱ የተሰጠ ማዕድን ፍቃድ ብዛት 46 እንዲሁም የታደሰ 46 የማዕድን ፍቃድ ነው። በአጠቃላይ በዚህ ዘርፍ የተሻሉ ማዕድን ፍለጋና የማምረት አዝማሚያ እያደገ ሲሆን በቀጣይ ሩብ ዓመት ደግሞ እንቅስቃሴው እንደሚጎለበትም ይጠበቃል። አምራች ኢንዱስትሪ በአስተዳደሩ ኢኮኖሚ ውስጥ የሚኖረው ድርሻ ለማሳደግ መዋቅራዊ ሽግግርን ለማፋጠን እና የግሉን ዘርፍን ብቁ ልማት ኃይል ለማድረግ በበጀት አመቱ አምራች ኢንዱስትሪ ዘርፍ ላይ መዋል ነዋያቸውን ለማፍሰስ ፍላጎት ያሳዩ 2 ቢሊዮን 102 ሚሊዮን 37302 መነሻ ካፒታል ያስመዘገቡ 29 ባለ ሀብቶች የኢንቨስትመንት ፍቃድም ተሰጥቷቸዋል። የኢንቨስትመንት ፍቃድ የተሰጣቸው ባለ ሀብቶች በሙሉ ገቢና ወጪ ምርት በማምረትና ለማምረት ፍላጎት ያሳዩ ናቸው። ይህ የሚያመላክት በአስተዳደርና በሀገር አቀፍ ደረጃ በተከታታይ እየተካሄደ ያለውን የኢትዮጵያ ምርት ንቅናቄ የድሬዳዋ ለኢንዱስትሪ ልማት ምቹና ተመራጭ መሆኗን ያሳያል። የኢንቨስትመንት ፕሮጀክቶችን በመደገፍና በመከታተል በተሰራው ስራ ግንባታቸውን አጠናቀው ወደ ማምረት በመቀነባበር
እና አገልግሎቱን መስጠት የተሻገሩ ከፍተኛ የኢንቨስትመንት ፕሮጀክቶች በቁጥር 7 ማድረስ የተቻለ ሲሆን ወደ ማምረት መቀነባበር ኦፕሬሽን ከገቡ 7 የኢንቨስትመንት ፕሮጀክቶች ውስጥ 4ቱ በአምራች ኢንዱስትሪ ዘርፍ ላይ የተደረገ የኢንቨስትመንት ነው። ከዚህም ከተጠናቀቁ 7ቱ የግል ኢንቨስትመንት ፕሮጀክቶች ያስመዘገቡ ፕሮጀክቶች ማጠናቀቂያ ካፒታል 1 ቢሊዮን 251 ሚሊዮን 654 ሺህ የደረሰ ለ2177 ስራ ፈላጊዎች ቋሚ የስራ ዕድል መፍጠርም ተችሏል። የማኒፋክቸሪንግ አምራች ኢንዱስትሪዎችን የማምረት አቅምና አጠቃቀምን ለማሳደግ 2462 ቶን ግብአትን በአስተዳደሩ ለሚገኙ አስተዳደራዎች ኢንዱስትሪዎች በማቅረብ ታቅዶ 2318 ቶን የቀረበ 13000 ኪሎዋት የኃይል አቅርቦት ለማቅረብ ታቅዶ 12038 ኪሎዋት የቀረበ ለአነስተኛና መካከለኛ አምራች ኢንዱስትሪዎች የስራ ማስኬጃ 5 ሚሊዮን እና ለካፒታል ፋይናንስ ሊዝ ብር 75 ሚሊዮን በብድር ለማቅረብ ታቅዶ በቅድመ ተከተሉ ብር 3 ሚሊዮን 80 ሺህ እና 54 ሚሊዮን 870 ሺህ ብር ማቅረብ የተቻለ ነው እና የሰው ኃይል አቅርቦትን በማሳደግ ረገድ ደግሞ 1400 የሰለጠነ የሰው ኃይል ለማቅረብ ታቅዶ 1128 በማቅረብም የማምረት አቅማቸውን በአማካይ 56 በመቶ ለማድረስ የታቀደ 52.2 በመቶ ማድረስም ተችሏል። የአምራች ኢንዱስትሪ የማምረት አቅምንና አጠቃቀምን ከማሳደግ አንጻር 4 ኢንዱስትሪዎች ተጠቃሚ ያደረገ 4 ምርጥ ተሞክሮ ተቀምሮ የተስፋፋ ሲሆን በ201 ለሚሆኑ ኢንተርፕራይዝ ባለቤቶችና ሰራተኞች በካይዘን ዙሪያ ግንዛቤ እንዲፈጠርላቸው የማድረግ እና ለ72 ኢንተርፕራይዞች ኢንዱስትሪ ኤክስቴንሽን አገልግሎት እንዲያገኙ የተደረገ ሲሆን ክፍተትን መሰረት በማድረግ አምራች ኢንዱስትሪ በተደረገው መንግስታዊ ድጋፍ የአምራች ኢንዱስትሪ የማምረትና አቅምን አጠቃቀምን ማሳደግም ተችሏል። አዳዲስና አነስተኛና መካከለኛ አምራች ኢንዱስትሪዎች ከማቋቋምና ነባሮችን ከማጠናከር አንጻር በ6 ወራት ውስጥ 26 አዳዲስና አነስተኛ 8 መካከለኛ አምራች ኢንዱስትሪዎች ማቋቋምና 156 ነባሮች አነስተኛና መካከለኛ ኢንዱስትሪዎች የማጠናከር ስራም ተከናውኗል። የኤክስፖርት ምርትና ተኪ ምርትን ለማሳደግ በተሰራው ስራ በኤክስፖርት ገበያ ተጠቃሚ የሆነ ኢንዱስትሪዎችን ለ16 ለማድረስ ታቅዶ 14 የማድረስ ወደ ውጪ የተላከ የምርት መጠን 615000 ቶን ለማድረስ ታቅዶ 561120 ቶን የማድረስ ከውጪና ምርት የሚገኙ በዶላር 30.6 ሚሊዮን ለማግኘት ታቅዶ በዶላር 23.6 ሚሊዮን ብር ማግኘትም ተችሏል። በሌላ በኩል የተኪ ምርትና አምራች ኢንዱስትሪዎችን ቁጥር ወደ 28 ለማሳደግ ታቅዶ 24 ማድረስ የተቻለ ሲሆን የአምራች ኢንዱስትሪዎችን ተኪ ምርት መጠንን በማሳደግ ረገድም 800,000 ቶን ለማድረስ ታቅዶ 755,010 ቶን ማሳደግም ተችሏል። በዚህም 76.3 ሚሊዮን ዶላር ውጭ ምንዛሬ የማደን ስራም ተሰርቷል። በቴክኖሎጂ የታገዘው የንግድ ምዝገባና ፍቃድ አገልግሎት አሰጣጥን ስርዓታችንን በማጎልበታችን ከ98% በላይ የሆነው የንግድ ህብረተሰቡ በኦንላይን ሬጅስትሬሽን ባለበት ቦታ ሆኖ ንግድ ፍቃድን የማውጣትና የማደስ እንዲሁም ሌሎች ከንግድ ጋር የተገናኙ አገልግሎቶችን እንዲያገኙ ተደርጓል። በ2017 በጀት ዓመት በ6 ወራት ውስጥ የንግድ ምዝገባና ፍቃድ አገልግሎት አሰጣጥ መደበኛ ንግድ ስርዓትን የተቀላቀሉ 2250 ጨምሮ በአጠቃላይ ከ558470 በላይ አገልግሎት ለነጋዴው ህብረተሰብ በኦንላይን አገልግሎት ማስተተም ተችሏል። ባህላዊ ሴቶችን የሚያጎለብቱ የኪነ ጥበብ ስራዎችን የባህል ተቋማትን መሰረት ልማትን ለማስፋፋት እና ብቃትና አገልግሎትን አሰጣጥን ጥራትን በማሻሻል እንዲያገኙ 5 የኪነ ጥበብ ክበቦችን በማደራጀት ወደ ስራ የማስገባት 284 መረጃ ሀብቶችን በማሰባሰብ እና 4500 መረጃ ሀብቶችን የማደራጀት 8 የመረጃ ሀብቶች በእቅዱ መሰረት የማሰራጨት ስራም ተሰርቷል። ከቅርስ እንክብካቤና ጥበቃ ጋር በተያያዘ አንድ ቅርስን በዩኔስኮ በማስመዝገብ 46ኛ ቅርሶችን በአይነት የማደራጀት ጥበቃ የማድረግ እንዲሁም 40 ቅርሶች ላይም ቁጥጥር ማድረግ ስራም ተሰርቷል። የቱሪስት አገልግሎቶችን ሰጪ ተቋማትን ለማስፋፋት 2 ሀገር ውስጥ ባለሀብቶች ዘርፍን እንዲቀላቀሉ የማድረግ 75 ደረጃቸውን የጠበቁ መኝታ ክፍሎች ወደ አገልግሎት እንዲገቡ በማድረግ ስራ የተሰራ ሲሆን የቱሪስት ፍሰት ከመጨመር አኳያ 106609 የሀገር ውስጥና ቱሪስትና 17434 የውጭ ሀገር ቱሪስት
ወደ አስተዳደራችን የገቡ ሲሆን በአጠቃላይ 1.2 ቢሊዮን ብር ቀጥተኛ ያልሆነ ገቢ በአስተዳደሩ ኢኮኖሚ ውስጥ በማመንጨት የአስተዳደሩ ኢኮኖሚ እንዲነካካ ከፍተኛ አስተዋጽኦ አበርክቷል። የአምራች ኢንዱስትሪ የመስሪያ ቦታ አቅርቦትና አሰጣጥን ከማሳደግ አኳያ በግማሽ ዓመቱ 60 አዲስ የተዘጋጁን የተለቀቁ መስሪያ ቦታዎች ለኢንተርፕራይዞች ለማስተላለፍ ታቅዶ 90 የመስሪያ ቦታዎችም ተላልፈዋል። የማምረቻ መሸጫ ቦታ መረጃ የያዝና ስርጭት ከማሻሻል አንፃር ለ31 የማምረቻና መሸጫ ቦታ ለተላለፈላቸው ተጠቃሚዎች ውል የማዘጋጀት እንዲሁም ለ70 ደንበኞች ውል የማሳደስ ስራም ተከናውኗል። የአምራች ኢንዱስትሪ የመስሪያ ቦታ አጠቃቀም በአስተዳደሩን ከማሳደግ አኳያም ባለፉት 6 ወራት ከመስሪያ ቦታ ክራይ ብር 7.5 ሚሊዮን ለማሰብሰብ ታቅዶ ብር 8 ሚሊዮን 243164 ወይም በፐርሰንት 110% ለመሰብሰብ ተችሏል። የክራይ ታሪፍ ተመናዊ ማሻሻያ ትግበራ በ1178 ተጠቃሚ ኢንተርፕራይዞች ትግበራም ተደርጓል። የዲያስፖራ ማህበረሰቡ ለንተናዊ ተሳትፎ ተጠቃሚነትን ከማሳደግ አኳያ የዲያስፖራ ማህበርን በመደገፍና በማጠናከር የዲያስፖራ ኢንቨስትመንት ፍሰትን የዲያስፖራ አካውንትና ሪሚታንስ ለማሳደግ በውጭ ሀገራት የሚኖሩ ትውልድ ድሬዳዋ ዲያስፖራዎች አቀናይቶ ለመስራት እንዲያመች በከተማ ወረዳዎችና በገጠር ክላስተሮች የቤት ለቤት መረጃ ለማሰብሰብ በኦንላይን ዳታቤዝ በማደራጀትና የአሰራር ማንዋል ማዘጋጀት የተቻለ ሲሆን በዚሁም የተሰራውን ስራ ከሴንተር አዩቲ ፐር ለኢትዮጵያ የግብረ ሰናይ ጋራ በመተባበር ግምቱ 17 ሚሊዮን 572 ሺህ ብር የሚሆን የምግብና ንጽህና መጠበቂያ ቁሳቁስ ለአስተዳደራዊ ድጋፍም ተደርጓል። በአስተዳደሩ ስርዓትና ክህሎት ቢሮ 625 ኢንተርፕራይዞች 65 ሚሊዮን ብር የገበያ ትስስር ተጠቃሚ እንዲሆኑ ለማድረግ ታቅዶ 663 ኢንተርፕራይዞች የብር 62 ሚሊዮን 263,135 ተጠቃሚ ማድረግም ተችሏል። በዚህ መሰረት የገበያ ትስስር ከተፈጠረላቸው ኢንተርፕራይዞች ከእቅዱ አንጻር 100% በላይ አፈጻጸም ያለው ሲሆን ከትስስሩ የገንዘብ መጠን አንጻር ደግሞ 95.8% አፈጻጸምም ተመዝግቦበታል። ስራ ፈላጊ ነዋሪዎች ሊሰሩ የሚችሉበትን የስራ መስክ እንዲደራጅ በማድረግ ረገድ በሶስቱም ዘርፎች ማለትም ግብርና 1310 አባላት ያላቸው 106 ኢንተርፕራይዞች በኢንዱስትሪ 590 አባላት ያላቸው 93 ኢንተርፕራይዞች እንዲሁም በአገልግሎት ዘርፍ 1324 አባላትን ያቀፈ 88 ኢንተርፕራይዞች በአጠቃላይ በሶስቱም ዘርፎች 3224 አባላትን ያቀፈ 287 ኢንተርፕራይዞች በግማሽ ዓመቱ ውስጥ ተደራጅተዋል። በ2017 በጀት ዓመት የመጀመሪያዎቹ 6 ወራት ውስጥ 67 ቅድመ ሞዴል ኢንተርፕራይዞችን ለመመልመል ታቅዶ 73 ቅድመ ሞዴል ኢንተርፕራይዞችን መመልመልም ተችሏል። ይህም ከእቅድ አንጻር 100% በላይ አፈጻጸም አለው። ከዚህም በተጨማሪ 27 ኢንተርፕራይዞችን ለሞዴልነት ማብቃት ታቅዶ 32 ኢንተርፕራይዞች ሞዴል ማድረግም ተችሏል። ሽግግርን በተመለከተ 300 ኢንተርፕራይዞች ከአንዱ ደረጃ ወደሚቀጥለው ደረጃ ማሸጋገር ታቅዶ ለ363 ኢንተርፕራይዞችን የማሸጋገር ስራም ተከናውኗል። በጥቃቅንና አነስተኛ ዘርፍ የተሰማሩ ኢንተርፕራይዞች በ6 ወራት ውስጥ 91.5 ሚሊዮን ብር እንዲቆጥቡ ለማድረግ ታቅዶ ብር 247.5 ሚሊዮን ብር ማስቆጠብ የተቻለ ሲሆን ለ1350 ነባርና አዲስ ኢንተርፕራይዞች በውስጣቸው 1500 አባላት ላላቸው 142.5 ሚሊዮን ብር የብድር አገልግሎት ለመስጠት ታቅዶ ለ1457 ኢንተርፕራይዞች 1718 አንቀሳቃሾች የብር 207.6 ሚሊዮን ብር በላይ የብድር አገልግሎት ተጠቃሚ እንዲሆኑ ማድረግም ስራም ተሰርተዋል። ከዘመኑ ከውዝፍ ብድሮችን መመለስ ከሚገባው 116.6 ሚሊዮን ብር ውስጥ ከውዝፉ 5.2 ሚሊዮን ብር እንዲሁም ከዘመኑ 149.1 በድምሩ 154.3 ሚሊዮን ብር ብድር ማስመለስም ተችሏል። ይህም በ6 ወራት ውስጥ ማስመለስ ከታቀደው 116.6 ሚሊዮን ብር በአንጻሩ ከ100% በላይ አፈጻጸምም ተመዝግቦበታል። ከዚህ በተጨማሪ ለ1457 ተንቀሳቃሾች የብር 21.5 ሚሊዮን ብር የካፒታል እቃ ፋይናንስ አገልግሎት መስጠትም ተችሏል። የህዝብ በዓላትን አስመልክቶ በስራና ክህሎት ቢሮና በተባባሪ ድርጅቶች በተዘጋጀ የአንድ ኤግዚቢሽንና ባዛር ላይ
108 ኢንተርፕራይዞች ተሳታፊ ሆነው የብር 942515 የገበያ እድል ስራም አግኝተዋል። የትምህርት ስልጠና ፍትሃዊና ተደራሽነትን የተመለከተ ሰልጣኞችን ቅበላ ለማሳደግ 5388 ነባር ሰልጣኞች፣ 5956 አዳዲስ ሰልጣኞች እና 2689 ገበያ ተኮር አጫጭር ሰልጣኞችን ተቀብሎ ለማሰልጠን በታቀደው መሰረት ለ5082 ነባርና ለ4817 አዲስ ሰልጣኞች እንዲሁም ለ2657 ገበያ ተኮር አጫጭር ሰልጣኞችን ቅበላ በማድረግ ስልጠናዎች እንዲወስዱም ተደርጓል። ይህም የነባር ሰልጣኞች 94% አዲስ ሰልጣኝ የ80.8% እንዲሁም አጫጭር ስልጠና 98.8% የቅበላ አፈጻጸሞችም ተመዝግቦባቸዋል። የስራ ስምሪት አገልግሎትን ማስፋቶችን የዜጎችን ተጠቃሚነትን ለማሳደግ በተሰራው ስራ በ6 ወራት ውስጥ 185 ዜጎች አፈጻጸሞች ተመዝግቦባቸዋል። የስራ ስምሪት አገልግሎትን በማስፋፋት የዜጎችን ተጠቃሚነትን ለማሳደግ በተሰራው ስራ በ6 ወራት ውስጥ 185 ዜጎች ቋሚ የስራ እድል በውጪ ሀገር ተፈጥሮላቸዋል። በአሰሪና ሰራተኞች ከሚቀርቡ የስራ ክርክሮች 43ቱ በስምምነት እንዲፈቱ ለማድረግ በታቀደው እቅድ መሰረት በ6 ወራት ውስጥ 40 የስራ ክርክሮች በስምምነት እንዲፈቱ ማድረግም ተችሏል። ይህም ከእቅድ አንጻር 93% አፈጻጸም አለው። ክብርት አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ ማህበራዊ ዘርፍን በተመለከተ በትምህርትና ትምህርት ልማት የትምህርት መሰረተ ልማት ማቴሪያሎች አቅርቦትን ተጠቃሚ ማሻሻልና በተመለከተ በትምህርት ለትውልድ ትግበራ በአስተዳደራችን በከተማና በገጠር በሚገኙ ትምህርት ቤቶቻችን የተለያዩ መሰረተ ልማቶች ችግሮችን ለማቅረፍ በባለ ሀብቱ የቅድመ ተማሪዎች የአስተዳደራችን ነዋሪዎች በጎ ፈቃደኞችንና የትምህርት ባለድርሻ አካላትን በማሳተፍ በአንደኛ ደረጃና ትምህርት ቤት በቁጥር 34 የመማሪያ ክፍሎችን በአዲስ የተገነቡ ሲሆን በቁጥር 129 የአንደኛ ደረጃ ትምህርት ቤቶች ላይ የእድሳትና ጥገና ስራዎችም ተሰርተዋል። በአጠቃላይ ለትምህርት ቤቶች ግንባታ እድሳትና ጥገና ብር 19,925,000 ለማሰባሰብ ታቅዶ 22,538,000 ብር የተሰበሰበ ከህብረተሰቡና ባለሀብቱ ድጋፍም ተደርጓል። የትምህርት ተደራሽነትና ፍትሃዊነትን ለማረጋገጥ ዝቅተኛ ገቢ ላላቸው ቤተሰቦች ተማሪዎች ከትምህርት ገበታ እንዳይለዩ ትምህርት መገልገያ ቁሳቁስ ለማሰባሰብ የተለያዩ ተቋማትና ድርጅቶችን ለማህበረሰቡ ክፍሎችን በማሳተፍ 25000 ለሚሆኑ ተማሪዎች የደብተር የብዕር ደብተር መያዣ ቦርሳ ድጋፍ ለማድረግ ታቅዶ በክንውን ደረጃ ለ29725 ከእቅድ በላይ በማሳካት ለተማሪዎቹ 9567 ደርዘን ደብተርና 54946 ፍሬ ብዕርና እርሳስና 1290 የደብተር መያዣ ቦርሳ 406 ዩኒፎርም መገልገያ ቁሳቁሶች አሰባስቦ በገጠርና በከተማ ለሚገኙ ትምህርት ቤቶች ተማሪዎችም ድጋፍ ማድረግም ስራም ተሰርቷል። ይህ ድጋፍ በገንዘብ ሲተመን ብር 8,735,685 ለመሰብሰብ ታቅዶ 15,839,000 የሚገመት ተማሪዎች የትምህርት ግብዓት ለማሰብሰብም ተችሏል። በድምሩ ብር 38,378,253 ከህብረተሰቡና ከተቋማት ከባለ ሀብቱ የተገኘውም ድጋፍ ወጪ ሆኖ ለታለመለት ዓላማ እንዲውል በማድረግ እስከ 6 ወር መጨረሻ ከ100% በላይ መፈጸምም ተችሏል። በገበታ ለሀገር የመደመር ትውልድ ላይብረሪ ህንጻ ግንባታ አፈጻጸም በተመለከተ 3ኛ ደረጃ ወለልን ንጣፍ ላይ የደረሰ ሲሆን በአጠቃላይ ፊዚካል አፈጻጸም 65%፣ የፋይናንሻል አፈጻጸም 48.49% ደርሰዋል። ይህም ከስትራክቸራል አንጻር የቤዝመንትና የኮለን ማቆም፣ የስላብ ሙሌትና የሚስኖሪ ውስጥ ልሳን ከንችና የማስቀመጥና የጂፕሰም ቻክ ስራዎች ሙሉ በሙሉ የተጠናቀቁ ሲሆን የውጪ ልሳን የውስጥና የውጪ ቀለም ቅብ፣ የሴራሚክ ምንጣፍ፣ በርና መስኮት ገጠማ በሂደት ላይ የሚገኙ ናቸው። ከሳኒተሪ አንጻር የፈሳሽ መስመር ዝርጋታ፣ ሴፕቲክ ታንክ ቁፋሮና በግንባታ የፓይፕና ፊቲንግ ገጠማ ማከናወንም ላይም ይገኛል። የኤሌክትሪካል አንጻር ዋና የኤሌክትሪክ መስመር ዝርጋታዎች፣ ማከፋፈያዎችና መቆጣጠሪያዎች ፓይንቶች በመከናወን ላይ ይገኛሉ። የምገባ ፕሮግራምን ከማስፋት አንጻር በመንግስት 2017 በጀት ዓመት ለምገባ የተፈቀደ በጀት 12.4 ሚሊዮን ብር ነው።
የተፈቀደውን በጀት 9 የትምህርት ቤቶችን ለ6750 ተማሪዎች ምገባም እየተካሄደም ይገኛል። በመንግስት በጀት ከሚካሄደው ምገባ ባሻገር በግለሰብና በድርጅቶች በ29 ትምህርት ቤቶች ከ31 ሚሊዮን ብር በላይ ተሰብስቦ ለ5209 ተማሪዎች ምገባም እየተካሄደም ይገኛል። በአጠቃላይ በበጀት ዓመቱ አጋማሽ በ38 ትምህርት ቤቶችን በከተማም በገጠርም ከ12000 ተማሪዎች በላይ 43 ሚሊዮን ብር በላይ ምገባም እየተካሄደ የሚገኝ ሲሆን የአፈጻጸምም ከፍተኛ ነው። ይህም የአፈጻጸም ቀጣይ አመታቶች እየሰፋና ቋሚና ሆኖ ይቀጥላል ዘንድ ተገቶ መስራት ይኖርብናል የሚል ነው። ከዚህ ጋራም ታይዞ በግለሰብ ደረጃም የነወሰን ብራቱ በዚሁ አጋጣሚ ለማመስገን እፈልጋለሁ። በራሳቸውና ቤተሰቦቻቸው ለተማሪዎች እያንዳንዱ ዩኒፎርምንና ምገባን አመቱን ሙሉ እያገዙም ይገኛሉ። ከዚህ ውጭም የትምህርት ተሳትፎን ከማሳደግ ጋር ተያይዞ የትምህርት ዘመንን ጥቅል ተማሪዎችን ተሳትፎ በየደረጃው ለማሳደግ ሁሉንም ባለድርሻ አካላት በመንቀሳቀስ ብርቱ ስራዎችም ተሰርቷል። በዚህም ከቅድመ አንደኛ ደረጃ እስከ 12ኛ ተማሪዎች ለመመዝገብ ታቅዶ 120230 መመዝገብ የተቻለ ሲሆን አፈጻጸሙም የእቅድ 98 በመቶ ሆኖ ተመዝግቧል። የትምህርት ፍትሃዊነትን ማሻሻል ረገድ የቅድመ አንደኛና ደረጃ ጾታዊ ምጣኔን 0.1 ኢንዴክስ ለማድረስ ታቅዶ ከእቅዱ በላይ 0.93 ኢንዴክስ ማሳካትም ተችሏል። እንዲሁም ከአንደኛ እስከ 6ኛ ክፍል ጾታዊ ምጣኔን ወደ 0.90 በኢንዴክስ ለማድረስ ታቅዶ 0.89 ኢንዴክስ ማሳካትም ተችሏል። ከ7ኛ እስከ 8ኛ ክፍል ደረጃ ጾታዊ ምጣኔን ወደ 0.90 ኢንዴክስ ለማድረስ ታቅዶ 8.8 ኢንዴክስ ማሳካትም ተችሏል። በ9ኛና 12ኛ ክፍሎች ጾታዊ ምጣኔን ወደ 0.92 ኢንዴክስ ለማድረስ ታቅዶ 0.96 ኢንዴክስ ማድረስ ወይም የእቅዱን 110.5 በመቶ ማሳካትም ተችሏል። ይህ እንደተጠበቀ ሆኖ የልዩ ፍላጎት ትምህርት የጎልማሶችና መደበኛ ያልሆኑ ትምህርት ተጠናክሮ የሚቀጥል ሆኗል። የስርዓተ ትምህርትን ተገቢነትና ጥራትን ለማሻሻል የተሰሩ ስራዎች ውጤታማ አፈጻጸምም አስመዝግበዋል። የትምህርት ተቋማትን ለመማር ማስተማር ጥራትና ስታንዳርድን ከማስጠበቅ ለምርምርና ፈጠራ ስራዎች ምቹ ከማድረግ አንፃር የተሰሩ ስራዎች አምራቂ ሲሆን ዘላቂነታቸውን ማረጋገጥ ደግሞ በዚያው ልክ ተገቢም ይሆናል። የትምህርት ምዘና ማሻሻል አስመልክቶ የ6ኛ ክፍል አስተዳደራዊ ፈተና ውጤትና የ8ኛ ክፍል አስተዳደራዊ ፈተና ውጤት ተስፋ ሰጪ መሆኗን እንደተጠበቀ ሆኖ የ12ኛ ክፍል ፈተና ውጤት ግን በ2017 ዓ.ም ከባለፉት ዓመታት የበለጠ ለማሻሻል አስተዳደሩ ከፍተኛ ድጋፍና ክትትል ማድረግ ላይ ይገኛል። በጤና ዘርፍ ልማት በጤናው ዘርፍ በ2017 በጀት ዓመት የመጀመሪያው ግማሽ ዓመት የጤና አገልግሎትን ሽፋን ለማስፋት ፍትሃዊ ተጠቃሚነትን ለማረጋገጥና በሽታን ለመከላከልና ለመቆጣጠር በርካታ ስራዎች ታቅዶ ተከናውኗል። የስነ ተዋልዶና እናቶች የጤና አገልግሎት ማሻሻልን በተመለከተ በጤና ተቋማት የሚከሰትን የእናቶች ሞት ምጣኔ በመጀመሪያው አጋማሽ ዓመቱ ላይ 91 በመቶ ማድረስም ተችሏል። የቤተሰብ ምጣኔ አገልግሎት ለ31281 እናቶች ለመስጠት ተችሏል። ለ2923 ነፍሰ ጡሮች 8 ጊዜ ክትትል በማድረጋቸው ከ95 በመቶ ማሳካትም ተችሏል። በሰለጠነ ባለሙያዊ የማዋለድ አገልግሎት ለ8791 እናቶች አገልግሎት እንዲያገኙ በማድረግ ከ100% በላይ መፈጸም አበራታች ስራዎችም ተሰርቷል። የህፃናትን ጨቅላ ህፃናት የጤና አገልግሎትን ከማሻሻል አንጻር ሶስቱንም የፔንታቫላንታ ክትባትን ለ7656 እድሜያቸው ከ1 ዓመት በታች ለሆኑ ህፃናት ለመስጠትም ተችሏል። በተመሳሳይ መልኩ ከ1 ዓመት በታች የሆኑ 6566 ህፃናት ሁሉንም አይነት ክትባት ወስዶ እንዲያጠናቅቁ ለማድረግም ተችሏል። የጨቅላ ህፃናት ሞት ምጣኔ በ2016 ዓመተ ምህረት መጨረሻ ከነበረበት 29 በ1000 ምጣኔ በመጀመሪያው ግማሽ 13.6 በ1000 በማድረስ ከፍተኛ ውጤት ማስመዝገብም ተችሏል። በአስተዳደራችን ወረርሽኝ መልኩ ተከስቶ የነበረውን የወባ በሽታ ለመከላከልና ለመቆጣጠር በየደረጃው መጠነ ሰፊ ስራዎች የተከናወኑ ሲሆን ቁጥጥሩን በተመለከተ ባለፉት 6 ወራት ከ76000 በላይ ቤቶች የተጎበኙ ሲሆን በተለይም ከፍተኛ ታማሚ ቁጥር በታይባቸው የተመረጡ ቀበሌዎች መልካ ጀብዱ፣ ጎሮ፣ ለጋሃሪና ገንደቆሬ አካባቢ በሚገኙ
5886 ቤቶች የቤት ለቤት ርጭት የተከናወነ ሲሆን በዚህም ርጭት 34000 የሚጠጉ ህብረተሰብ ክፍሎች ለመታደግ የተቻለ ሲሆን በበሽታው የመጠቃት ሁኔታም በሳምንት በአማካይ 1908 ታካሚ ቁጥር ደርሶ ከነበረበት በአሁኑ ወቅት በሳምንት ውስጥ በአማካይ ወደ 104 ሰዎች 94% በላይ መቀነስም ተችሏል። ይህ የመከላከልና ቁጥጥር ስራችንም ከፌደራል ጤና ሚኒስቴር በክብርት ሚኒስትር ዴኤታ የተመራ የሱፐርቪዥን በጤና ተቋማት በማህበረሰብ ደረጃ ጭምር ወርዶ በመገምገም ውጤታማና ሌሎችን ክልሎችን ተመክሮ ሊሆን የሚችለው ስራ ሊሰራም ተችሏል። ተላላፊ ያልሆኑ በሽታዎችን ከመከላከል ከመቆጣጠር አንጻር በአዋቂዎች የሚከሰት የደም ግፊት በሽታን የመቆጣጠር ስራ 4369 የሚሆን የደም ግፊት ህመማቸውን እንዲቆጣጠሩ ማስቻል ከእቅዱ በላይ ለማሳካት የተቻለ ሲሆን በተመሳሳይ መልኩ በአዋቂዎች የሚከሰት የስኳር በሽታ መቆጣጠር ስራ 1142 የሚሆን የስኳር ህመማን በሽታውን እንዲቆጣጠር ማድረግም ተችሏል። በሌላ በኩል እድሜያቸው ከ30 እስከ 49 ዓመት የሆናቸውን 3116 ሴቶችን የማህፀን በር ካንሰር ቅድመ ምርመራ አገልግሎቶች እንዲያገኙ ተደርጎ የአእምሮ ህክምና በተመለከተ በ18 የጤና ተቋማት አገልግሎት ከሌሎች የጤና አገልግሎቶች ጋር ተቀናጅቶ እየተሰጠ ይገኛል። የጤና ተቋማትን የህክምና አገልግሎትን ከማሻሻል አኳያ በጤና ተቋማት ድንገተኛ ህክምና መጠን ሞት በአመት በመጀመሪያ በነበረበት 0.56 በመቶ ወደ 0.4 ለመቀነስ ታቅዶ አፈጻጸሙ 0.39 በመቶ ማድረስም በእቅዱ መሰረት ተፈጻሚም ተደርጓል። የሃይጂንና አካባቢ ጤና አጠባበቅን ማሻሻል በተመለከተ አብዛኛዎቹ የህብረተሰባችን የጤና ችግሮችን ከግል አካባቢው ጤና አጠባበቅ ጋር በተያያዘ ከሚከሰቱ ችግሮችን የሚመነጩ ናቸው። ይህንን ችግር ለመቀነስ የተሻሻለ መጸዳጃ ቤት ያላቸውን አባወራ ወይም ማወራ ሽፋንን በ6 ወራት 82.9 በመቶ ማድረስም ተችሏል። በተጨማሪም ባሳለፍነው 6 ወራትም ቀደም ብሎ ሜዳ ላይ ከመጸዳዳት ነፃ ሆነው ለመመረቅ ዝግጁ ከነበሩት ቀበሌዎች መካከል 3ቱ ቀበሌዎች ለገዶል፣ ለገዲኒና የገነንሳር ቀበሌዎች ሜዳ ላይ ከመጸዳዳት ነፃ ቅበላ እውቅና ሰርተፍኬት የተሰጣቸው ሲሆን በዚሁም ሜዳ ላይ ከመጸዳዳት ነፃ የሆኑ ቀበሌዎቻችን ሽፋን ወደ 47.4 በመቶ መድረስ የተቻለ ሲሆን ይህ ሽፋን በዚህ ዓመት መጨረሻ 60 በመቶ እንደሚደርስም ይጠበቃል። የምግብና ምግብ ነክ ያልሆኑ ምርቶችን የደህንነት ጥራትና ቁጥጥርን ማጠናከር በምግብና ምግብ ነክ ያልሆኑ ምርቶች የደህንነትና ጥራትን ለማረጋገጥ ባለፉት 6 ወራት ካስተዳደራችን በ312 ምገባ ተቋማት ላይ በተደረገ በቁጥጥር በ16 ላይ የማሸግ 31 ላይ የመጨረሻ ጽሁፍ ማስጠንቀቂያም ተሰጥቷቸዋል። በሌላ በኩልም በ300 ተቋማት ላይ ከትንባሆ ጭስ ነፃ መሆናቸውን አስመልክቶ በተደረገው ቁጥጥር 72 በመቶ ነፃ መሆናቸው የተረጋገጠ ሲሆን አሁን በአግባቡ ባልተገበሩት ላይ በህግ አግባቡ እርማት እርምጃ እየተወሰደ ሲሆን ከዚህ ጎን ለጎን በጅምላና ችርቻሮ ድርጅቶች በተደረገ ቁጥጥር ግምቱ 38,000 ብር የሚያወጣ ትንባሆ ምርት ተይዞ እንዲወገድም ተደርጓል። የጤና ተቋማትና የጤና ባለሙያዎች የብቃት ማረጋገጫና እድሳት ስራዎችን ተከናውኗል። 4.3 የሴቶችና ህፃናትና ማህበራዊ ጉዳዮች ልማት የሴቶች መብትን ሁለንተናዊ ደህንነትን ከማስጠበቅ አኳያ ለ7100 ሴቶች በተለያዩ አደረጃጀቶች ለማደራጀት መብትና ጥቅማቸውን እንዲያስጠብቁ እንዲችሉ ታቅዶ 7650 ሴቶችም ተደራጅተው መብትና ጥቅማቸውን ማስከበርም ችሏል። በሴቶች ላይ በሚፈጸም አካላዊና ወሲባዊ ጥቃትን እንዲሁም ጎጂ ልማዳዊ ድርጊቶችን ዙሪያ ለ35000 ህብረተሰብ ክፍሎችን ግንዛቤ ለማሳደግ ታቅዶ ለ45000 ሰዎች ግንዛቤ መፍጠር እቅዱን 100% በላይ ማሳካትም ተችሏል። የሴቶች ኢኮኖሚያና ማህበራዊ ተሳትፎን ተጠቃሚነትን ከማሳደግ አኳያ በ6 ወሩ 1722 ሴቶችን በቁጠባ የተሳተፉ ሲሆን በብድር አገልግሎት 2102 ሴቶች ተጠቃሚ ማድረግም ተችሏል። በሌላ በኩል 3023 ሴቶችን የተዋልዶ አገልግሎት ተጠቃሚ እንዲሆን ማድረግም ተሰርቷል። የህፃናት መብትና ደህንነት ተጠቃሚና ከማጎልበትን አንጻር 5800 ህፃናት የልደት ምስክር ወረቀት ለመስጠት ተችሏል። ከዚህም ጋራም ተያይዞ ህፃናትን በህግ አባትነት የማወቅ መብታቸውን የማረጋገጥ ህፃኑ የጉልበት ብዝበዛ እንዳይደርስባቸው ከለላ የመስጠት ስራዎችም በጥሩ ሁኔታ ተከናውነዋል።
የማህበራዊ ጥበቃ ስርዓትን መዘርጋት አገልግሎቶችን ከማጎልበት አንፃር ኢኮኖሚያዊና ማህበራዊ ችግር ተጋላጭ የሆኑ ህብረተሰብ ክፍሎችን ፍትሃዊ ተጠቃሚነትን ማሳደግ እንዲሁም በዝቅተኛ ኑሮ ደረጃ ላይ የሚገኙ ቤተሰቦች የምግብ ዋስትና በማረጋገጥ የኑሮ ሁኔታቸውን በማሻሻል ከድህነት እንዲወጡ ለማድረግ በርካታ ስራዎችም ተሰርቷል። በዚህም በ6 ወሩ በ13132 የቀጥታ ክፍያ ተጠቃሚ ማህበረሰብ ክፍል በወቅቱ የጠበቀ ብር 18 ሚሊዮን 947250 ብር ክፍያም ተፈጽሟል። በተፈጥሮና ሰው ሰራሽ አደጋዎች ጉዳት ለደረሰባቸው የስነ ልቦናና ማህበራዊ ድጋፍ አገልግሎቶች ለ1317 ዜጎች አገልግሎት እንዲያገኙ ተደርጓል። አረጋውያን አካል ጉዳተኞችና የኢኮኖሚና ማህበራዊ ተሳታፊነትና ተጠቃሚነትን ከማረጋገጥ አንፃር በምንም አይነት ፕሮግራሙን ያልታቀፉ ከድህነት ወለል በታች ለሆኑ 1624 አረጋውያን ማህበረሰብ የጤና መድህን ኢንሹራንስ ተጠቃሚ ሆነዋል። የስድስት ተመላሾች የስነ ልቦናዊ ማህበራዊ ኢኮኖሚያዊና ሌሎች አገልግሎቶችም ድጋፎችም ተጠቃሚ ማድረግም ተችሏል። ወጣቶችም በሁለንተናዊ ድህነትን ከማጎልበት ጋር በተመለከተ በ6 ወር 552677 ወጣቶች ተደራጅቶ መብትና ጥቅማቸውን ማስከበር ተችሏል። በወጣቶች ፍላጎት አገልግሎት ላይ 98743 ወጣቶች እንዲሰማሩ ማድረግም የተቻለ ሲሆን በዚህ የበጎ ፍቃድ አገልግሎት ላይ ግምቱ 120.6 ሚሊዮን ብር የሚገመት ስራን በማከናወን ወደ 266000 ዜጎቻችን በቀጥታና በተዘዋዋሪ ተጠቃሚ ለማድረግ የተቻለ ሲሆን በክረምት በጎ ፍቃድ አገልግሎት የላቀ አስተዋጽኦ ላበረከቱ 311 ማህበረሰብ ክፍሎች እውቅና ተሰጥቷል። ይቅርታ ተጠቃሚነትን ማሳደግ አኳያ በ6 ወሩ 13500 ወጣቶች የስብዕና ልማትና አስተሳሰብን ለውጥ ማይንድሴት ለ2600 ወጣቶች ግጭትን መከላከልና በሰላም ግንባታ 5520 ወጣቶችን በስነ ተዋልዶ ጤና ዙሪያ ስልጠናዎችን መስጠትም ተችሏል። በስፖርት ንቁ ተወዳዳሪነትና አሸናፊነት ዜጋን ከመፍጠር አንጻር በበጀት ዓመቱ በየደረጃው የማህበረሰብ አቀፍ ስፖርትን በማስፋፋት የህብረተሰብን ተሳትፎ ሽፋንን በማሳደግ አኳያ በግማሽ ዓመቱ 122,056 የማህበረሰብ ክፍል ተሳታፊም ሆነዋል። 299 የሚሆኑ ህዝባዊ የስፖርት አደረጃጀቶች የማደራጀት በስፖርቱ ዘርፍ በእነዚህም ማሳደግ አኳያ በግማሽ ዓመቱ አጠቃላይ በተለይ የማደራጀትና በስፖርት ዘርፍ በዚህ አደረጃጀቶች ብር 819800 ሲሰበሰብ በየደረጃው ለስፖርት ዘርፉ 5,484,484 ከመንግስት ፋይናንስ ድጋፍ እንዲደረግም ተደርጓል። በግማሽ ዓመቱ ከጥርጊያ ሜዳ ጀምሮ በትምህርት ቤቶችና በተቋማት የስፖርት ማዘውተሪያ ስፍራዎች ብዛት 68 ህጋዊ ማረጋገጫ ሰነድ ያላቸው የስፖርት ማዘውተሪያ ስፍራዎች ማሰልጠኛዎች 36 መድረስም ተችሏል። በታዳጊ ወጣቶች ስፖርት ስልጠና ልማት ፕሮግራም ተተኪ ስፖርተኞችን ከማፍራት አኳያ 73 የታዳጊ ወጣቶችና ስልጠና ጣቢያዎች በመንግስት ድጋፍ የተከፈቱ ሲሆን በእነዚህ ጣቢያዎች 1700 እንዲሁም በግለሰብ የስፖርት ማሰልጠኛ 190 ታዳጊዎች በድምሩ 1890 ታዳጊዎች ስልጠና እንዲከታተሉም ተደርጓል። የህዝቦች እርስ በርስ ግንኙነትን በማጠናከር በግማሽ ዓመቱ 2 ኩነቶች የተዘጋጁ ሲሆኑ እንዲሁም 4500 ህብረተሰብን በስፖርት በጎ ፍቃድ አገልግሎቶችን ማሳተፍ የቻልንበት ስኬታማ ወራቶች ነው ብሎ መውሰድም ይቻላል። ክብርት አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ እንግዶች፣ መሰረተ ልማት ዘርፍን በተመለከተ በአስተዳደሩ የመዘጋጃ ቤት አገልግሎት መንገድና የመንገድ አገልግሎት ወደ ተሻለ ደረጃ ለማሳደግ በበጀት ዓመቱ 1.75 ኪሎ ሜትር የአስፋልት መንገድ ጥገና፣ 3800 ኪሎ ሜትር የኮብልስቶን መንገድ ጥገና፣ 1650 የመንገድ ላይ ማብራት ጥገና፣ 282 ሜትር ኪዩብ ፈሳሽ ማስወገጃ ዲች ጥገና፣ 78 የትራፊክ ምልክት ተከላና የማካሄድ 87 ትራፊክ ምልክት ጥገና፣ 0.750 ኪሎ ሜትር አዲስ መንገድ ማብራት ዝርጋታ፣ ከ1750 ካሬ ሜትር በላይ የመንገድ ጠረጋና ጥገና ማከናወንና 16.61 ኪሎ ሜትር የገጠርና የጠጠር መንገድ ከፈታ በማከናወን የህብረተሰቡ ተደራሽነት የመጨመር ስራም ተከናውኗል። የተቀላጠፈ መዘጋጃ ቤታዊ አገልግሎትን ለመስጠት ረገድ 20690 ጥራቱን የጠበቀ የተመረመረ የእርድ አገልግሎትን መስጠት ታቅዶ
43280 ጥረትም የጥበቃ ቆዳ እና ተረፈ ምርት ማዘጋጀት ለ200,000 ማህበረሰብ ትራንስፖርት አገልግሎት መስጠት ለ38000 በተለያዩ ዝግጅቶች ወቅት ለተቋማት የነጻ ትራንስፖርት አገልግሎት የመስጠት ህገወጥ ተግባራትን ለመከላከል እርምጃ በመውሰድና ደንብ ጥሰቶችን በመከላከል ረገድ 7 መድረኮችን የማዘጋጀት 18000 የህትመት ውጤቶችን በማሰራጨት ግንዛቤ ማስጨበጥ ስራዎችን ማከናወን ስራዎችም ተሰርተዋል። 180 ደንብ ጥሰቶችን ለመከላከልና ክትትልና ቁጥጥር በማድረግ ስራዎችን በእቅዱ መሰረትና በተለያዩ የደንብና የህግ ጥሰቶችን በፈጸሙ አካላት ላይ እርምጃ የመውሰድ ስራዎችም ተከናውኗል። በከተማውን ገጽታ ሊቀይሩ የሚችሉ አካባቢ ልማት ስራዎችን በመስራት ረገድ 305 ሰዎች በደረቅ ቆሻሻ አያያዝና ስራዎች ላይ 3722 ሰዎች በውበትና አረንጓዴ ልማት ስራዎች ላይ 1489 ሰዎች በተቀናጀ ተፋሰስ ልማት ስራዎች ላይ 745 ሰዎች በማህበራዊ መሰረተ ልማት አቅርቦት ስራዎች ላይ በማሳተፍ ተጠቃሚ የማድረግ እና 1488 ሰዎች የወንዝ ዳርቻዎችን በማልማት ለከተማ ግብርና ምቹ ሁኔታ የመፍጠር ስራዎች በልፋት ባለፉት 6 ወራትም ተከናውኗል። በከተማ ልማታዊ ሴፍቲኔት ስራ ፕሮጀክት ተሳታፊና ተጠቃሚነት ለሆኑ ቤተሰቦች ወደ ዘላቂ ኑሮ ማሻሻያ ማሻገር እንዲቻል ለ75 አመራርና ባለሙያዎች የአቅም ግንባታና ስልጠና በመስጠት ለ2101 በሁለተኛው ምዕራፍ ለመጀመሪያ ዙር ተጠቃሚ ህይወት ክህሎት የንግድ እቅድ ዝግጅትና የቴክኒክ ስልጠና የመስጠት ስራ እና ብር 428760 በሴፍቲኔት የታቀፉ ኑሮ ማሻሻያ ተጠቃሚ ቁጠባ እንዲቆጥቡ ማድረግ ስራውን ተሰርቷል። በዚህ ፕሮግራም አረንጓዴ ልማት ስራዎች የደረቅ ቆሻሻ የያዝና አወጋገድን ለማሻሻል የሚረዱ 72203 ሜትር ኩብ የከተማውን የደረቅ ቆሻሻ የመሰባሰብና የማጓጓዝ እንዲሁም 7014 ሜትር ኩብ የከተማውን የደረቅ ቆሻሻ መልሶ ጥቅም ላይ የማዋል የተሰራ ሲሆን በሌላ በኩል 100,000 ችግኞችን የመትከልና በ9 ቀበሌ የጽዳትና አረንጓዴ ልማት ህዝብ ንቅናቄ እቅዱ በማዘጋጀት ወደ ትግበራ የመግባት ስራ እና ከቆሻሻ የጸዳ አረንጓዴ አንድ ሞዴል መንደር የመፍጠር ስራም ተሰርቷል። የፕሮጀክቱ ሀብት በማፈላለግና ማሰባሰብና ማስተዳደር አሰራርን ለማጎልበት የህዝብ ልማትን ተሳትፎ ድርሻን 40 በመቶ የማሳደግ 625,000 ብር አካባቢ ልማት ገቢ ማስገኛ ተቋማት ክራይ የሚሰበስብና መንግስታዊ ካልሆኑ ድርጅቶች ድጋፍ የሚገኝ ሀብት 12 ሚሊዮን ብር ድጋፍ ሀብትም ተገኝቷል። የከተማውን የመጠጥ ውሃ መሰረተ ልማት ግንባታ ጥገና ስራዎችን መስራት አቅርቦትን ለማሳደግ በተሰራ አማካሪ ድርጅት የሚሰራውን የ30 ዓመት የውሃ መገኛ ጥናት በእቅዱ መሰረት 80 በመቶ ማጠናቀቅ 10 በተለያዩ ብልሽት ምክንያት ውሃ መስጠት ያቆሙ ጉድጓዶችን ጠግኖ ወደ ስራ የማስገባት የውሃ ጉድጓዶችን መጠነኛ ጥገና እንዲደረግላቸው የማድረግ 83 በጠላቂ ፓምፕ መቃጠል የፕራይዘር ፓይፕ ብልሽት የመጠገን ስራ የመስራት የመልካም መጠጥ ውሃ የሲቪልና ኤሌክትሪክ መካኒካል ግንባታ በበጀት ዓመቱ በእቅዱ መሰረት 78 በመቶ መድረስም ተችሏል። በግማሽ ዓመቱ 6 ሚሊዮን ሜትር ኩብ ንጹህ የመጠጥ ውሃ አምርቶ ለማሰራጨት ታቅዶ የእቅዱን 5,617,524 ሜትር ኩብ ንጹህ የመጠጥ ውሃ ማሰራጨት ስራ የተሰራ ሲሆን ከመደበኛው ስራ በተጨማሪ ይህንም ለማሳካት 980 አዳዲስ መስመርና ቆጠራ የገባላቸው የውሃ መስመር ፈላጊዎች 7281 ኪሎ ሜትር የመጠጥ ውሃ ባልተደረሰባቸው አካባቢዎች የውሃ መጠን ማስፋፊያ መዘርጋት የተሰራ ሲሆን ከውሃ ሽያጭና መሰል አገልግሎቶች ብር 124.9 ሚሊዮን ገቢ ተሰብስቧል። የፈሳሽ አገልግሎትን ተደራሽነትን ለማሳደግ በደንበኞች ጥያቄ መሰረት ለ2365 ተገልጋዮች በ21057 ሜትር ኩብ ፈሳሽ ቆሻሻ በተሽከርካሪ ማንሳት ከፈሳሽና መሰል አገልግሎቶች ብር 7,511,935 መሰብሰብም ተሰርቷል። የአስተዳደራችን የመሬት ዝግጅትን በማስተላለፍና ውጤታማነትን በማሻሻል 25 ሄክታር መሬት ለማዘጋጀት ታቅዶ 26 ሄክታር መሬት ማዘጋጀት የተቻለ ሲሆን 77.6 ሄክታር ለመንግስት ተቋማት ኢንቨስትመንት ምደባ ተላልፏል። ከዚህ ጋር ተያይዞ ይዞታ አገልግሎት አሰጣጥን ለማሻሻል 1230 የሊዝ ውል ባለ ይዞታዎችን የማዋዋል 1106 መብት ለተፈጠራላቸው ባለ ይዞታዎች አገልግሎት እንዲያገኙ የማድረግ ለ15558 በተመዘገቡ ይዞታዎች አገልግሎት ለህብረተሰቡ በመስጠት
149 በምደባ ለሚተላለፍለት ይዞታውን የቅየሳ ስራ የማካሄድ ስራ ለ149 ምደባ ለተላለፉ ይዞታዎች ድንጋይ የመትከል ስራ ማከናወን ለ4013 ባለመብቶች የግምት አገልግሎት የመስጠት ስራም ተከናውኗል። የመብት ፈጠራ ውጤታማነትን በማሻሻል ረገድ 763 አዲስ ሽንሸና ማካሄድ 765 የሽንሸና ፕላን ችግሮች ያለባቸውን የማስተካከል ለ1700 ይዞታ የመስክ ቅየሳ የማካሄድ ለ386 ነባርና የተሟላ ሰነድ ለሌላቸው ይዞታዎች ይዞታ ማረጋገጫ የመስጠት ለ704 ከ2003 ዓመተ ምህረት በፊት ህገወጥ መንገድ የተያዙ ይዞታዎች የማረጋገጫ የመስጠት ስራዎች የተከናወኑ ሲሆን በአጠቃላይ 1090 ይዞታዎች ወደ ሊዝ ስርዓት እንዲገቡ ተደርጓል። የመሬትና መሬት ነክ ገቢ ማሰባሰብ አቅምን ለማሳደግ በ6 ወራት መሬትና መሬት ነክ ከሊዝ እና ከአገልግሎት በጥቅል ለ250 ሚሊዮን ብር ለማሰብሰብ ታቅዶ ብር 173.1 ሚሊዮን 69.4 በመቶ ለመሰብሰብም ተችሏል። የይዞታ ማረጋገጥ አቅምን ለማሳደግ በ6 ወራት 3000 ይዞታዎችን ለማረጋገጥ ታቅዶ 2153 ማረጋገጥ የተቻለ ሲሆን 6000 ይዞታዎች መብት ለመመዝገብ ታቅዶ 5500 ይዞታዎች መመዝገብም ተችሏል። የመሬት ዘርፍ የአሰራር ስርዓትን ለማሻሻል 12560 ተገልጋይ በ35 አገልግሎት አይነቶችን አገልግሎት የመስጠት ለ604 ፍትህ አካላት ጥያቄዎችን ምላሽ የመስጠት 545 ክሶችን ምላሽ የመስጠት 100 ቅሬታዎችን እንዲሁም 95 በመቶ አቤቱታዎችን ምላሽ መስጠት የተቻለ ሲሆን በዚህ የተገልጋይ እርካታ ደረጃ 74 በመቶ መድረስም ተችሏል። የከተማችን መዋቅራዊና የአካባቢ ልማት ፕላንን በማስጠበቅ የህንፃ አዋጅን ትግበራ አቅምን ማሻሻል በተመለከተ በመጀመሪያው 6 ወራት 750 ይዞታዎችን የፕላን ስምምነትና የግንባታ ፍቃድ በመስጠት ታቅዶ 833 ፕላን ስምምነት 680 ግንባታ ፍቃድ በሶስቱም የህንፃ ምድቦች መስጠት ተችሏል። በተጨማሪ ለ200 ነባርና አዳዲስ ግንባታ ፍቃድ የወሰዱ የግንባታ ህንፃዎችን ክትትል ለማድረግ ታቅዶ 299 ክትትል የተደረገ ለ180 ግንባታ ፍቃድ ሳይወስዱ ወይም የወሰዱ የደረጃ ለና ሐመሯ ህንፃዎች ክትትል ማድረግ ታቅዶ 191ዎቹ ላይ ቁጥጥር ለማድረግም ተችሏል። ተቋሙ በሚሰጣቸው አገልግሎቶች በ6 ወራት ግንባታ ፍቃድ 15 ሚሊዮን ብር ገቢ ለማሰብሰብ ታቅዶ 14 ሚሊዮን 12258 ሚሊዮን ለማሰብሰብም ተችሏል። የኮንስትራክሽን ኢንዱስትሪ ልማት ስራዎችን ከማሻሻል በመተግበር ረገድ ለስራ ተቋራጭ 60 አዲስና 50 እድሳት 25 እድገት የምዝገባ አገልግሎት እንዲያገኙ ታቅዶ 47 አዲስ ምዝገባና 47 እድሳትና 21 እድገት ኮንስትራክሽን ባለሙያዎች አገልግሎት መስጠትም ተችሏል። በተጨማሪ ለኮንስትራክሽን ባለሙያዎቹ 70 አዲስና 45 እድሳትና 20 እድገት የምዝገባ አገልግሎት እንዲያገኙ ታቅዶ ለ63 አዲስ ምዝገባና ለ42 እድሳትና ለ17 የእድገት ኮንስትራክሽን ባለሙያዎች አገልግሎት መስጠትም ተችሏል። የደረጃውን የጠበቀው የዲዛይንና ዝግጅትን በማሳደግ ረገድ በመንግስት በጀት ግንባታቸውን ለማከናወን 11 ግንባታ ፕሮጀክቶች ዲዛይንና ስፔሲፊኬሽን ለማዘጋጀት ታቅዶ ለ11ዱ ግንባታ ፕሮጀክቶች በተጠየቀው መሰረት ዲዛይንና ስፔሲፊኬሽኑን የማዘጋጀት ጥገና የሚሹ 4 ዲዛይንና ስፔሲፊኬሽን ለማዘጋጀት ታቅዶ 4 የጥገና ጥያቄ ለቀረበላቸው የመዘጋጃ ለማዘጋጀት ለ9 መንግስት ግንባታ ፕሮጀክቶች የተጠና ዋጋ ዝግጅት ለማከናወን ታቅዶ በእቅዱ መሰረት ለ9ኙም ተከናውኗል። በመንግስት ህንፃዎች ቤቶች አስተዳደርና የገጠር ቤቶች ስትራቴጂ ማስፋፊያ አሰራርና ማጎልበትና ማዘመንን በተመለከተ በበጀት ዓመቱ ከዚህ በፊት ለተጠቃሚዎች ተላልፎ አገልግሎት እየሰጡ የሚገኙ 100 የጋራ መኖሪያ ነዋሪዎች ሙያዊ ድጋፍ ለማድረግ ታቅዶ 69 ነዋሪዎች አገልግሎት የመስጠት የቤቶች መረጃ አያያዝና ተደራሽነት ለማሳደግ በዘመናዊ መረጃ አያያዝ ሲስተም 2000 ቤቶችን ለማደራጀት በእቅዱ መሰረት የማደራጀት ነባር የጋራ መኖሪያ ቤት መረጃ ለ150 ጥያቄ ነዋሪዎች አስፈላጊውን መረጃ ተደራሽ ለማድረግ ታቅዶ ለ100 መረጃ ለጥያቄዎች ተደራሽ የማድረግ ስራዎችም ተከናውኗል። ለ200 ቀበሌ ቤቶች ይዞታ ማረጋገጫ እንዲወጣላቸው ከባለ ድርሻ አካላት ጋር ለማከናወን ታቅዶ ለ139 ቤቶች ማረጋገጫ ካርታ የማውጣት ስራው ተከናውኗል። የቤት ልማት ግንባታ ፋይናንስ አቅርቦት ስርዓትን በማሳደግ ረገድ ከጋራ መኖሪያ ቤት ፈላጊ ተመዝጋቢዎች ብር 25.5 ሚሊዮን እንዲቆጥቡ ክትትልና ድጋፍ ለማድረግ ታቅዶ ብር 35.06 ሚሊዮን የመቆጠብ በቅርብ ለተጠቃሚዎች በእጣ ወይም በድጋፍ ከሚተላለፉ የጋራ መኖሪያ ቤቶች ብር 55 ሚሊዮን ተመላሽ ለማድረግ ታቅዶ
ብር 56 ሚሊዮን የመሰብሰብ ስራም ተከናውኗል። የመንግስት ግንባታ ፕሮጀክቶች ጨረታ ሰነዶች ዝግጅትን አሰራርን በማጎልበት ለ9 ግንባታ ፕሮጀክቶች የጨረታ ማዘጋጀት ታቅዶ ለ8 መንግስት በጀት ለሚገነቡ 12 ግንባታ ፕሮጀክቶች ጨረታ ሰነድ ግምገማ ማካሄድ ታቅዶ 8ቱ ለ9 ግንባታ ፕሮጀክቶች የወል ሰነድ የማዘጋጀት ታቅዶ 8 እና 45 የውል ስራ አስተዳደር ስራዎች ማከናወን ስራም ታቅዶም ተከናውኗል። የከተሞች መዋቅራዊ እና አካባቢ ልማትን ፕላንን በማስጠበቅ ፕላን ዝግጅት አቅምና ትግበራ አሰራርን በመተግበር ረገድ በፕላን ዝግጅቱ የከተማ ኮሪደር ልማት ስራዎች ዙሪያ ላይ ለ1700 ባለድርሻ አካል ግንዛቤ ማስጨበጥ ለመስጠት ታቅዶ 1690 የተሰጠ ሲሆን በከተማው ክልል ውስጥ በሚሰጡ ይዞታ ማረጋገጫ 700 ፕላን ትግበራ ላይ ክትትል ለማድረግ ታቅዶ 557 በመሬትና ባንክ በተሰጡ 100 ፕላኖች ትግበራ ክትትል ማድረግ ታቅዶ ለ110 ግንባታ ፍቃድ የተሰጡ 400 ፕላኖች የትግበራ ክትትልና ድጋፍ ለማድረግ ተይዞ ለ315 የተከናወኑ ሲሆን በፕላኑ ክትትልና መሰረት 2 ግብረ መልስ መስጠትም ታቅዶ በእቅዱ መሰረትም ተከናውኗል። የቤት ልማትና አቅርቦትን ማሻሻልን በተመለከተ የልማትና አማራጭ ፋይናንስ አቅርቦትን ማሳደግን በተመለከተ ለ548 ጋራ መኖሪያ ፕሮጀክት ማጠናቀቂያ 100 ሚሊዮን ብር የማስመደብና 80 ሚሊዮን ለግንባታ ጥቅም እንዲውል ተደርጓል። የቤቶች ግንባታ ኮንትራክት አስተዳደር ስራዎችን ከማሻሻል አንፃር ግንባታ ላይ የሚገኘውን የጋራ መኖሪያ ቤት ግንባታ ፕሮጀክት 100% ለማድረስ ታቅዶ አማካይ 96.90 ማድረስ ተችሏል። የግንባታ ግብዓቶች አቅርቦትና ጥራትን ማሳደግ በተደረገ እንቅስቃሴ 548 የጋራ መኖሪያ ቤት ግንባታ በስራው ላይ የሚገኙ ተቋራጭና ማህበራት በ8660 ኩንታል ሲሚንቶና 42650 ኖርማል ብሎኬት ለማቅረብ የታቀዱ በእቅዱ መሰረት ማቅረብም ተችሏል። ከዚህ ግንባታ ጋር በተያያዙ የስራ ዕድል ፈጠራ አቅምን ተጠቃሚነትን በተመለከተ በግንባታው እንቅስቃሴ ለ28 ማህበራት የስራ ዕድል ለመፍጠር ታቅዶ በእቅዱ መሰረት መፍጠርም ተችሏል። በሌላ በኩልም ለ126 ወጣቶች ቋሚ የስራ ዕድል እቅድ ለመፍጠር ታቅዶ ለ152 ነዋሪዎች ለ952 ነዋሪዎች ጊዜያዊ የስራ ዕድል ለመፍጠርም ታቅዶ 1600 መፍጠርም ተችሏል። በትራንስፖርትና ሎጂስቲክ ባለስልጣን አገልግሎት ልማት አሽከርካሪ ብቃት ለማረጋገጥ 10 አሽከርካሪዎች ማሰልጠኛ ተቋማት እድሳት ለመስጠት ታቅዶ ለ10 መስጠት ለ45 ቴክኒሽያን የብቃት ማረጋገጫ መስጠት ታቅዶ ለ41 የመስጠትና 1554 አሽከርካሪዎች አዲስ ብቃት ማረጋገጫ መስጠት ታቅዶ ለ1297 የመስጠት ለ6250 ብቃት ማረጋገጫ እድሳት ለመስጠት ታቅዶ ለ7325 እድሳት መስጠት ስራም ተከናውኗል። በተጨማሪ በበጀት ዓመቱ የተሽከርካሪ ብቃትን ለማረጋገጥ 3200 ተሽከርካሪዎች ላይ ድንገተኛ ቴክኒካል ቁጥጥርና ለማድረግ ታቅዶ ለ3322 በቁጥጥር የማካሄድ ለ800 ተሽከርካሪዎች አዲስ የሰሌዳ ለመስጠት ታቅዶ ለ666 ተሽከርካሪዎች የመስጠት ለ6302 ተሽከርካሪዎች ቦሎ የመስጠት ለ1568 ተሽከርካሪዎች ህዝብ ዝውውር ማድረግ ለ823 ተሽከርካሪዎች እግድ አገልግሎት መስጠት ማሰልጠኛ በምርመራ ተቋማት ላይ በተደረገው ክትትልና ግምገማ መሰረት 5 ማሰልጠኛና 1 ምርመራ ተቋም ጥሩ አፈጻጸም የተገኘ ሲሆን 3ቱ ማሰልጠኛ ተቋም የቃል ማስጠንቀቂያ በመስጠት 2ቱ ማሰልጠኛ ተቋም ደግሞ የጽሁፍ ማስጠንቀቂያና እርምጃ የመውሰድ ስራም ተሰርቷል። የህዝብ ትራንስፖርት አገልግሎትን ለማሳለጥ ወደ ተለያዩ ክልሎችና ከተሞች 1,800,000 ህዝብ ለማጓጓዝ እንደ አዲስ የስምሪት ለመክፈት 100 የኦፕሬተር ፍቃድ ለመስጠት ታቅዶ 1,653,963 ህዝብ ማጓጓዝ 103 የኦፕሬተር ፍቃድ መስጠት በሁለት መናኸሪያ ሪፎርምን ማለትም በታሪፍ የመነሻና መድረሻ ሚዛን አገልግሎትና የደንብ ልብስ አገልግሎት ተግባራዊ ማድረግ ስራም ተሰርቷል። የጭነትና ሎጂስቲክ አገልግሎትም ቅልጥፍናን ከማሳደግ አንፃር 1423 የጭነት 14236 የጭነት ተሽከርካሪዎች ላይ ቁጥጥር የማድረግና በደመሬጅ አፈጻጸም ዙሪያ ቅሬታ ለማቅረብ 70% ቅሬታ የመፍታት በአዲስ መናኸሪያ የሚሰራው ተሽከርካሪ ማቆሚያ ሼድ እና የትኬት መቆረጫ ግንባታ 98% የማድረስ ስራ በበጀቱ ዓመትም ተከናውኗል። ደህንነቱ የተጠበቀ መንገድ መሰረተ ልማትን እንዲኖረው ለማድረግ ረገድ ለሁለት ማህበር የፓርኪንግ አገልግሎት ፍቃድ ለመስጠት ታቅዶ ለሁለት የመስጠት ስራም ተከናውኗል። ቁልፍ የደህንነት ህጎችን የማስከበር ስራዎችን በመስራት ረገድ የትራፊክ አደጋ መንስኤ በሆነች ጉዳይ ላይ በማተኮር 35000 ተሽከርካሪዎች ላይ ቁጥጥር ለማድረግም ታቅዶ 51874 ተሽከርካሪዎች ላይ ቁጥጥር የማድረግ ስራም በበጀት ዓመቱ የትራፊክ አደጋ መቀነስም ተችሏል።
መንገድ ደህንነትን ከማሻሻል አንፃር ደህንነትን የጠበቀ መንገድ ተጠቃሚ እንዲኖርና ለማስቻል 68 የሬዲዮና ቲቪ የግንዛቤ ማስጨበጫ ፕሮግራም አማርኛ በኦሮምኛና በአፋን ሶማሌ ቋንቋዎች በስርጭት የማስተላለፍ ተለያዩ አደረጃጀቶችን መጠቀም ለተማሪዎች ለምእመናንና ሙስሊም ለክርስቲያን ጾምና በዓላት ምክንያት በማድረግ ለባለድርሻ አካላት ለእጩ ሰልጣኞችና መንገድ ደህንነት ህግጋት ዙሪያ ላይ ስለ ትራፊክ አደጋ አስከፊነት በአጠቃላይ 305,000 ለሚሆኑ የህብረተሰብ ክፍሎች ግንዛቤ ማስጨበጫ ስራዎች በበጀት ዓመቱም ተሰርቷል። የገቢ አሰባሰብ አቅምን ከማሳደግ አንፃር ከተለያዩ አገልግሎቶች 95 ሚሊዮን ብር ለመሰብሰብ ታቅዶ 95 ሚሊዮን 300 የመሰብሰብ ስራም ተከናውኗል። የተከበሩ አፈጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ የአስተዳደሩ አገልግሎት ዘርፍን በተመለከተ አስተዳደሩ ፍትህ፣ ጸጥታ፣ ህግ ጉዳዮች ቢሮ ከተቋቋመበት ዓላማ በመነሳት ድሬዳዋ አስተዳደር የህግ የበላይነትን የተረጋገጡ ሰላም የሰፈነባት የዜጎቿ ሰብአዊና ዲሞክራሲ መብቶችን የተከበረባት እንድትሆን በማድረግ በህብረተሰቡ ውስጥ ያለውን ሰላምና ተከባብሮ የመኖር ባህልን ይበልጥ ውጤታማ እንዲሆን የሚያስችሉ ዘርፍ ብዙ ተግባራትም በማከናወን ላይ ይገኛል። በ2017 በጀት ዓመት የመጀመሪያው ግማሽ ዓመት ቢሮ በእቅዳቸው የያዛቸው ተግባራ ለመፈጸም የሚያስችሉትን ተግባራ ለመለየትና ቅድሚያ ሊሰጣቸው የሚገቡ ተግባራትን ቅድሚያ በመስጠት ተፈጻሚ እንዲሆኑ ማድረግ የተቻለ ሲሆን በዚህ መሰረት በበጀት ዓመቱ የመጀመሪያው ግማሽ ዓመት ሲከናወን የነበረው ዋና ተግባራትና የተገኙ ውጤቶችን በሚከተለው መልክ ተጠቃለው እንዲቀርቡም ተደርጓል። የሰላም እሴትና ግንባታ የቅድመ ግጭትና ስራዎች ጋር በተያያዘ በሁሉም ቀበሌዎች የሚገኙ የሰላም አደረጃጀቶችን የመደገፍ በመንግስት የትምህርት ተቋማት የሚገኙ ሰላም ፎርምና ሰላምና ክበባት የመከታተል ስልጠና የመስጠት በሰላም እሴት ግንባታ በግጭት አፈታት ዙሪያ ትምህርት አዘል ጽሁፎችና የዲጂታልና ህትመት ሚዲያዎች በመጠቀም በማድረግ ስራዎችን ማከናወን የተቻለ ሲሆን በዚሁም ሂደት 7500 ለሚሆኑ ህብረተሰብ ክፍሎች የግንዛቤ ማስጨበጫ ስልጠና ለመስጠትም ተችሏል። በተጨማሪ ከብሔራዊ በጎ ፍቃድ አገልግሎት ጋር በተያያዘው በአስተዳደራዊ በጎ ፍቃድ አገልግሎት እየተሳተፉ ያሉ ወጣቶች የማሰማራት የመደጋገፍና በተለያዩ የልማት ስራዎች ላይ እንዲሳተፉ ማድረግ ስራዎች በስፋት የተከናወኑ ሲሆን በዚህም ከብሔራዊ ጎም ፍቃድ አገልግሎት ለአገር አቀፍ የበጎ ፍቃድ ስራ 43 ወጣቶችን መልምሎ የመላክ እንዲሁም 50 ለሚሆኑ በጎ ፍቃድ አድራጊ ወጣቶች ቤተሰባዊ ትስስር የመፍጠር ስራም ለማከናወንም ተችሏል። የህብረተሰቡን ሰላምና ደህንነትን ለማስጠበቅ ብሎም ዘላቂና አስተማማኝ ሰላምን በአስተዳደሩ ለመገንባት የሚያስችሉ ቅድመ ግጭት እንዲሁም የጸጥታ መረጃዎችን ለማሰባሰብና በማደራጀት ለሚከተለው ውሳኔ ሰጪ አካል ለማስተላለፍ ፈጣን ምላሽ የመስጠት ቴክኒክ የሚከሰቱ አለመግባባቶች ወይም ከወሰን ይገባኛልና ከተፈጥሮ ሀብት ከተጠቃቀም ጋራ በተያያዘ ከሚከሰቱ ግጭቶችን በሽምግልናና በእርቅ እንዲፈቱ የማድረግ ስራዎች እንዲሁም ለህብረተሰቡ ሰላምና ደህንነት አስጊ በሆኑ ጉዳዮች በቦታና በአይነት በመለየትና የማስተካከያ እርምጃ የመውሰድ የማህበረሰብ አቀፍ ውይይት መድረኮችን በስፋት እንዲካሄዱ የማድረግ ሁሉንም የህብረተሰብ ክፍሎችን ያካተተ የሰላም ኮንፈረንስ ማካሄድ የሰላም ምክር ቤት ማቋቋምን ደንብ ማዘጋጀት የባለድርሻ አካላትና ለውይይት ማቅረብ ግብአቱ የመሰብሰብ ስራዎችን የማጠናቀቅ እንዲሁም ሃይማኖታዊ በዓላትና ኮንፈረንሶች በሰላም እንዲጠናቀቅ በማስተባበር እና የሃይማኖታዊ ተቋማት ያሉባቸው ኃላፊነቶች እንዲወጡ ለማድረግም የሚያስችል ድጋፍና ክትትል እንዲሁም በጋራ ለመስራት የሚያስችሉ መድረኮች ለማከናወንም ተችሏል። በህገወጥ ሰዎች ዝውውርና ሰዎች በህገወጥ መንገድ ድንበር የማሻገር ወንጀል መከላከል ስራዎችን የማስተባበር እንዲሁም 514 ለሚሆኑ ከፍሎ የህግ ድጋፍ ማግኘት የማይችሉ አስተዳደር ነዋሪዎች ምክር ድጋፍ መስጠት ህብረተሰቡን ስለ ህግ ያለውን ዕውቀትና ከፍ ሊያደርግ የሚችለው የንቃት ህግ ግንዛቤ ማስጨበጫ መልእክት በህትመትና በዲጂታል ሚዲያዎች ተደራሽም ተደርጓል። የመንግስት የህዝብና ጥቅም የሚያስጠብቁ የፍርድ ቤት የፍትሐ ብሔር የወንጀል የመልስ ጣልቃ ገባና ይገባኛል ክርክሮች የማከናወን ስራ የተሰሩ ሲሆን በዚህ ሂደት የፍትሐ ብሔር ክርክሮች የመርታትን ምጣኔ 85% እንዲሁም የወንጀል ጉዳዮችን የማስቀጣት ምጣኔ 92% ለማሳካትም ተችሏል። የወሳኝ ኩነቶች ምዝገባ ስራዎች ውጤታማነትና ቀልጣፋ ከማድረግ አንፃር ከተከናወኑ ተግባራት መካከል በአስተዳደሩ የገጠር ቀበሌዎች የሚከናወኑ ምዝገባ ስራዎች በቅርበት የመደገፍ ተግባራትን የመዝጋቢዎችን የክብር መዝገብ ሹመትን አቅምን የሚገነቡ ተከታታይ ስልጠናዎች የመስጠት ዘርፉ ባለድርሻ አካላት ቅንጅታዊ አሰራሮችን የማጠናከርና በግልና በመንግስት ጤና ተቋማት
መዝጋቢ ባለሙያዎች በመመደብ ምዝገባ አገልግሎት በቴክኖሎጂ የታገዘ እንዲሁም በማድረግ የልደትና የሞት ግነቶችን በምዝገባ ሽፋን ምጣኔ ማሳደግም ተችሏል። በዚሁ መሰረት በበጀት ዓመቱ ግማሽ 9463 የልደት 666 የሞት 892 የጋብቻ 7 የፍቺና 4 የጉዲፈቻ በአጠቃላይ 11005 ኩነቶችን መመዝገብና አገልግሎት ለጠየቁ አካላት የኩነት ምዝገባ ሰርተፍኬቶችን መስጠት ትግበራ በሁሉም አስተዳደር ገጠርና ከተማ ቀበሌዎች የተከናወኑ ሲሆን በጽሕፈት ቤቱ ደረጃ ከሚሰጡ የማማሳከር ቬሪፊኬሽን የምትክ እድሳትና እርማት አገልግሎቶች በመስጠት በአጠቃላይ ብር 1,243,700 ለመሰብሰብም ተችሏል። የተከበሩ አፈ ጉባኤ፣ የተከበራችሁ ምክር ቤት አባላት፣ ጥሪ የተደረገላችሁ በመንግስት የተቀረጹ ፖሊሲዎችና ስትራቴጂውን በሚፈልጉ ፍጥነትና ጥራት ደረጃ ተግባራዊ ለማድረግ ለአስተዳደራችን ፖለቲካዊና ማህበራዊ ኢኮኖሚያዊ ውጤቶችን ለማስመዝገብ የሚቻለውን ሁለንተናዊ የማስፈጸም አቅም ሲጠናከር ነው። በአስተዳደራችን የሚከናወነው ሰው ሀብት ስራ አመራር ስራዎችን ለማሳለጥ እንዲያስችል 3 የሰው ሀብት ስራ አመራር ማስፈጸሚያ የህግ ማዕቀፎች ተዘጋጅተዋል። እነሱም የመንግስት ሰራተኞች የኑሮ ውድነትን ማካካሻ አፈጻጸም መመሪያ፣ የድሬዳዋ አስተዳደርና አስፈጻሚና መዘጋጃ ቤታዊ አካላት ዳግም ለማቋቋም ተግባርና ኃላፊነታቸውን ለመወሰን የወጣ አዋጅ እንዲሁም የፕሮጀክቱ ግንባታ ጽሕፈት ቤት አደረጃጀትና ስራ ደንብ ተዘጋጅቶ ስራ ላይ ይውላል። ከማዕከል የመጣውን ሰው ተኮር አገልግሎት ለሀገር ግንባታ ሰነድ መነሻ በማድረግ በተጨባጭ በአስተዳደራችን ደረጃ ያለውን የሰው ተኮር አገልግሎት አሰጣጥን በማቅኘት አንድ ማስፈጸሚያ ሰነድ ከብልጽግና ፓርቲ ድሬዳዋ ቅርንጫፍ ጋር በጋራም ተዘጋጅቷል። በዚህ መሰረት ከተቋም ሰው ተኮር አገልግሎት አሰጣጥ የሚሰወሉ ፕሮጀክቶች የማሰባሰብና በማደራጀት እንዲሁም አስተዳደሩ በ2017 የሰው ተኮር አገልግሎት ንቅናቄ ሰነድም ተዘጋጅቷል። በ21 ተቋማት የተዘጋጀው ተገልጋይ ቻርተር ኦዲት በማድረግ አገልግሎቱ በምን ያክል ጊዜ መጠን ጥራት እና ወጪ እንደሚሰጥ የሚገለጽበት ሁኔታ በመፍጠር በአስተዳደሩ ደረጃ የተገልጋይ ቻርተር በመዘጋጀቱ ዜጎች ምን አይነት አገልግሎት በምን አይነት ደረጃ ስታንዳርድ ማግኘት እንዲችሉ የማድረግ ስራም ተሰርቷል። በወረዳዎች ከዚህ በፊት ወጥነት የሌለው ለተገልጋዮች እሴት የማይጨምሩ አገልግሎትና ከ100 በላይ ስታንዳርዶች የነበሩ የወረዳዎች ስታንዳርድ ወጥ የሆነው ወረዳ ሞዴል የተገልጋይ ቻርተር በማዘጋጀት ለአመራሩ ግንዛቤ በመስጠት ወደ ስራም እንዲገባም ተደርጓል። በተቋማት ስትራቴጂ ግብ እስከ ሰራተኛ ማውረድ ለ30 ተቋም ስትራቴጂ እቅድም ወደ ሰራተኛው ካስኬዲንግ ለማድረግ ተቋማት ላይ ድጋፍና ክትትል የማድረግ ስትራቴጂ ወደ ሰራተኛው እንዲወርድ የማድረግ ስራም ተሰርቷል። ወደ ሶስተኛው ትውልድ ሪፎርም የገቡ ተቋማት በተመለከተ በመጀመሪያ 7 ተቋማት በሁለተኛው 5 ዙር ተቋማት ሲሆን በመጀመሪያ ዙር የቅድመ ዝግጅት ሪፎርም ስራዎች የሰነድ ስራ ማለትም አሰራርና አደረጃጀቶቻቸውን በመፈተሽ ለማሻሻል ስራ ተሰርቷል። እንዲሁም ሁለተኛው ዙር የገቡ የሰነድ ዝግጅቶች ምዕራፍ ስራ መስራት ላይ ይገኛል። የኑሮ ውድነትን ለሰራተኛው ለማቃለልና የተደረገ ደሞዝ ማሻሻያን በተመለከተ ለ10900 በላይ የመንግስት ሰራተኞች አመራሮች የኑሮ ውድነትን ማካካሻ ደሞዝ ጭማሪ አግባብነት በማረጋገጥ ተግባራዊ ማድረግም ተችሏል። ጳጉሜ 2 የሪፎርም ቀንን አከባበርን ቀንን አስመልክቶና በ2016 በጀት ዓመት ጥሩ አፈጻጸም ላላቸው ለሴክተር ተቋማትም ለወረዳዎችና ለሴክተሮችና እውቅና ሽልማት እንዲሰጥም ተደርጓል። ክብርት አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ጥሪ የተደረገላችሁ የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ቢሮ በበጀት ዓመቱ የመጀመሪያ አጋማሽ አስተዳደሩን የኮሚኒኬሽንና ሚዲያ እንዲሁም ነዋሪው በአሰባሳቢ ትርክቶች ላይ ያጠነጠኑ ትክክለኛና ወቅታዊ ኢንፎርሜሽን በማሰራጨት ነዋሪው በዋና ዋና አገራዊ አስተዳደራዊ ጉዳዮች ላይ የጋራ መግባባት ላይ እንዲደርስና አስተዳደሩን ብሎም የአገሪቱን በጎ ገጽታ ለማስተዋወቅ በሚደረገው ጥረት ቢሮው የመሪነት ድርሻውን በማበርከት የህብረተሰቡን አስተዳደሩ ልማት ቀጥተኛ ተሳታፊ ተጠቃሚ እንዲሆን ምቹ ሁኔታዎች ማመቻቸትና ብቃት ክህሎት የዳበረ የኮሚኒኬሽን ፈጻሚ እንዲገነባ እንዲሁም በአስተዳደራችን የተቀናጀ ወጥነት ያለውና ተመጋጋቢ ኢንፎርሜሽን ስርዓት ለመዘርጋት በሚደረገው ጥረት ዘርፉ ብዙ ስራዎችንም አከናውኗል። በዚህ መሰረት ቢሮ በሴክተርና ከወረዳ ህዝብ ግንኙነት ጋራ የጋራ ውይይትን ማድረግን በተመለከተ የህልም መንገድ በሚልና በሌሎችም ርዕስ ዙሪያ ውይይት በማካሄድ ተካሂዷል። ከተቋሙ ጋራ ወቅታዊ አጀንዳ መረጃዎች መለዋወጥ በተመለከተ ባለፈው በግማሽ ዓመት 6 ለማከናወን ታቅዶ ከፌዴራሊስት ኮሚኒኬሽን የተላከ በወቅታዊ ጉዳይ ላይ የተኮረ ሰነድና በአስተዳደሩ ደረጃ
ብልጽግና 5ኛ ክብረ ዓመት ክብረ በዓል እንዲሁም 19ኛው የብሔር ብሔረሰቦችና ህዝቦች ቀን አከባበር የተመለከተ መረጃዎችን መለዋወጥም ተችሏል። የሴክተር ተቋማት ማህበራዊ ሚዲያዎችን ቅኝት በማድረግ 6 ግብረ መልስ የመስጠትና 2 አዝማሚያ ሪፖርት ማዘጋጀት የስራ እቅዱን መሰረት ማከናወንም ተችሏል። ሁነቶቹን መድረኮቹን ማስተባበርና መምራትን በተመለከተ ዓመታዊ የሆኑትን ጊዜ ሰሌዳ ማዘጋጀት በራስ አቅም 6 ሁነቶችን በማዘጋጀት ታቅዶ ቋቅሜ ቀናትና የመስቀል በዓልን የሰንደቅ ዓላማ በዓል 19ኛው ብሔር ብሔረሰቦች ህዝቦች ክብረ በዓልን በተመለከተ 5ኛ ዓመት የብልጽግና ምስረታ በዓልን ሀገራዊ ሃይማኖቶችን ጉባኤዎችን ጨምሮ 9 ሁነቶችን ማዘጋጀት መምራትም ተችሏል። አስተዳደራዊ ሁነቶችን በተለያዩ ሚዲያ ፕላትፎርም በማህበራዊ ሚዲያ በማይን ስትሪሚንግ ሚዲያዎችና የቀጥታ ስርጭት ሽፋን እንዲያገኙ የማድረግ ስራም ተሰርቷል። የማህበራዊ ሚዲያ ሰራዊት በኮርክ ቡድን የማደራጀትና የመደገፍ ስራም ተጀምሯል። የማህበራዊ ሚዲያ አማራጮች የማስፋትም ስራም ቀደም ሲል ከነበሩ በተጨማሪ ባለፉት 6 ወራት የዩቲዩብ እና የቲክቶክ አካውንት በመክፈት መረጃዎችን በሰፊው ተደራሽ ለማድረግ ጥረትም አድርጓል። የቢሮ ማህበራዊ ሚዲያውን በተለይም የፌስቡክ ተከታዮቻችን ቁጥሩ በእቅዳችን በተያዘው ከ123,000 በላይ ማድረስም ተችሏል። ፔጅም የእውቅና ብሉ ባጅ እንዲያገኝ ባደረግነው ያለሰለስ ጥረት እውቅና እንዲያገኝ ማድረግም ተችሏል። የሚዲያ ስራዎች የህዝብ አስተያየቶችን የዳሰሳና አዝማሚያ ትንተና ማድረግን በተመለከተ በባጀት ዓመቱ አጋማሽ 11 ያህል የውጭና ሀገር ውስጥ ተጽዕኖ ፈጣሪ ሚዲያዎችን በመለየትና እቅዶችን መሰረት የ24 ሚዲያ ዳሰሳና አዝማሚያ ትንተና በማዘጋጀት በሚመለከታቸው አካል ተደራሽ ተደርጓል። በኮሪደር ልማት ከተነሺዎችን በተነሳው ቅሬታ ዙሪያ የተሳሳቱ መረጃዎችን በመለየት ምላሽ እንዲሰጥባቸውም ተደርጓል። በዋና ዋና ፕሮጀክቶች አፈጻጸሞች ላይ ልዩ ሚዲያ ሞኒተሪንግ ሪፖርት ማቅረብን በተመለከተ በአስተዳደሩ እየተሰሩ ባሉ የኮሪደር ልማት ፕሮጀክቶች አፈጻጸም ዙሪያ ሚዲያ ሞኒተር ማድረግና አዝማሚያ መለየትም ተችሏል። የመገናኛ ብዙሃን ፕሮፋይል በማዘጋጀት ስራ እየተሰራ ሲሆን በአስተዳደሩ ከሚገኙ ሚዲያ ተቋማት ጋራ የውጪ ወይም ዶችቬሌ ቪኦኤ ሚዲያዎችን ጨምሮ በየሩብ ዓመቱ እየተገናኙ ለመወያየት በያዘው ነው እቅድ መሰረትም ተከናውኗል። በሌላ በኩል ወቅታዊ ሀገራዊና አስተዳደራዊ መልእክቶችን በመቅረጽ ባለፉት 6 ወራት እቅዶቻችንን ባስቀመጠው ልክ 24 መልእክቶችን በማዘጋጀት እንዲሰራጭም ተደርጓል። 520 የተለያዩ መረጃዎችና ዜናዎችን በቢሮ ዌብሳይት ላይ በመጫን ተደራሽ እንዲሆንም ተደርጓል። ባለፉት 6 ወራት በወቅታዊ ሀገራዊና አስተዳደራዊ ጉዳዮች ዙሪያ 24 የህዝብ አስተያየትን በማሰባሰብ በማደራጀትና በመተንተን ለሚመለከተው የመንግስት አካል ተደራሽ እንዲሆን ተደርጓል። ከ140 በላይ ዜናዎችን በማዘጋጀት በአስተዳደሩ በአገር አቀፍ ሚዲያዎች እንዲሰራጩም ተደርጓል። ሳምንታዊ የሬዲዮና ቴሌቪዥን ፕሮግራም 48 ቶክ ሾው 6 ስፖርት 10 ዶክመንተሪ ፕሮግራም 2 በማዘጋጀት በአስተዳደሩ ሚዲያ እንዲሰራጭም ተደርጓል። በተሰራጩ ይዘቶች ዙሪያ ግብረ መልስ በማሰባሰብና ማስተካከያ ለማድረግም ጥረት ተደርጓል። በሌላ በኩል የመረጃ ስርጭት ወቅታዊ ዘመናዊ ለማድረግ የፖድካስት ስቱዲዮ በመገንባት አስፈላጊ ግብዓቶችን በመሟላት አገልግሎት ዝግጅት የማድረግ ስራም ተከናውኗል። የባለሙያ አቅም መገንባት በተመለከተ ለሴክተሮች ለወረዳዎችና የኮሙኒኬሽን የአውዲዮ ቪዥዋል ባለሙያዎች እንዲሁም ለቢሮ ሰራተኞች በኮሙኒኬሽን ካሜራ ቀረጻ በኤዲቲንግና በግራፊክስ 3 ስልጠናዎችን በማዘጋጀት እንዲሰጥ ተደርጓል። እንዲሁም በሴክተርና በወረዳዎች መካከል በእቅድ አዘገጃጀት ዙሪያ የመማማሪያ መድረክ በማዘጋጀት ልምድ እንዲወሰድ የማድረግ ስራም በሚገባም መስራትም ተችሏል። የመንግስትና የግል ልማቶች ስራዎችን ፕሮጀክት ዘላቂ ልማት አሰራር ተከትሎ እየሰሩ በመሆናቸው ለማረጋገጥ እንዲሁም የከተማ አስተዳደሩ የደን ሽፋንን ለማሳደግ የድሬዳዋ አስተዳደር አካባቢና ደን አየር ንብረት ለውጥ ባለስልጣን በ2017 በጀት ዓመት የመጀመሪያው 6 ወራት ያከናወናቸው አብይ ስራዎች እንደሚከተለው አቀርባሉ። በአስተዳደሩ አካባቢ ህግ ተከባሪነትን ለማረጋገጥ እንዲቻል በከተማዋ 6 ለአየር ብክለት ተጋላጭ የሆኑ ቦታዎችን መለየት መቻሉን፣ 7 የድምጽ ብክለትን ባስከተሉ አካላት ላይም አስተዳደራዊ እርምጃዎችም መውሰድ ላይም ተችሏል። 20 አገልግሎት መስጫና ማምረቻ ተቋማት አካባቢ አያያዝና እቅድ አዘጋጅትና እንዲተገበሩ የተደረገ ሲሆን 66 እና የግልና የመንግስት ፕሮጀክቶች አካባቢና ማህበራዊ ተጽዕኖ ስርዓት እንዲያልፍ እንዲሁም በመተግበር ላይ የሚገኝ አንድ ፕሮጀክት ላይ አካባቢ ኦዲተር ስራ ተከናውኖ ሲሆን በኦዲቱ ማስተካከል የሚገባቸው ማስተካከያ ስራዎችም ኦዲት ተገኝቶ ለሚመለከታቸው ተቋማቶችም የማሳወቅ ስራም ተሰርቷል። በአስተዳደሩ ላይ የአየር ንብረት ለውጥን የማጣጣሚያና የማስተሳሰሪያ
ተግባራትን የሚያከናውኑ 7 መስሪያ ቤቶችን የአየር ንብረት ለውጥ የማይበገር አረንጓዴና ኢኮኖሚ ስትራቴጂን በ2017 በጀት ዓመት በእቅዶቻቸው አካቶ የማቀድና የመተግበር ስራዎችን ማረጋገጥም ተችሏል። በዚሁ መሰረት 2 ኢንዱስትሪዎች ለአየር ንብረትና ለውጥ የማይበገር አረንጓዴ ኢኮኖሚ የአመራር ስርዓት በመዘርጋት እየተገበሩ እንደሚገኙና ማረጋገጥም ተችሏል። በአስተዳደሩ በሚካሄዱ የልማት ስራዎች ወደ አካባቢ የሚለቀቀውን የሙቀት አምቂ ጋዞች መጠን መቀነስ እንዲቻል በ3 ሴክተር መስሪያ ቤቶች ድጋፍና ክትትል ስራዎች የተከናወኑ ሲሆን ለአረንጓዴ ልማት ትግበራ ውጤታማነት አጋዥ የሆኑ 2 ቴክኖሎጂዎች በሴክተር መስሪያ ቤቶች እየተገበሩ ይገኛሉ። የአስተዳደሩ የደን ሽፋን ለማሳደግ 1 ሚሊዮን 5,000 ችግኞች እንዲዘጋጁ የተደረገ ሲሆን በ45 ሄክታር ላይ የተተከሉ ችግኞችና ህብረተሰብ ተሳትፎ እንክብካቤ እንዲደረግላቸውም ተደርጓል። በ50 ሄክታር የተራቆቱ መሬቶች እንዲከለሉና እንክብካቤ እንዲደረግላቸውም ተደርጓል። የመጀመሪያ ዙር በተካሄደው የችግኝ ጽድቀት መጠን ዳሰሳ መሰረት የችግኝ ጽድቁን ምጣኔ 82.7 በመቶ ነው። በባለስልጣኑ መስሪያ ቤት ባለፉት 6 ወራት 805 ወጣቶችና ሴቶች ቋሚና ጊዜያዊ ስራ እድል መፍጠርም ተችሏል። በአስተዳደሩ አደጋ ስጋትና አመራር ኮሚሽን በ2017 በጀት ዓመት በመጀመሪያው 6 ወራት ውስጥ የተከናወኑ አበይ ተግባራቶች ውስጥ ከተረጂነት ወደ ምርታማነት በሚደረገው ንቅናቄ በራስ አቅም ላይ የተመሰረተ የአደጋ ምላሽ ፈንድ ማሰባሰብ በተመለከተ ሰፊ የግንዛቤ ማስጨበጫ መድረኮች በከተማ አስተዳደሩ ሰፊ የማስጨበጫ መድረኮችን በከተማና በገጠር ማካሄድም ተችሏል። በአስተዳደሩ የአደጋ ስጋትና ሁኔታን ቀድሞ ለማወቅና አስፈላጊውን ዝግጅት ለማድረግ የቅድመ ማስጠንቀቂያ መረጃ ማሰባሰብ በተንተንና ለሚመለከተው አካል ማሰራጨት አንዱ ነው። በዚሁም በበጀት ዓመቱ አጋማሽ ኮሚሽኑ 24 ሳምንታዊ 4 ወርሃዊና 2 ወቅታዊ የቅድመ ማስጠንቀቂያ መረጃዎች ለሚመለከታቸው አካላቶች እንዲሁም ለማህበረሰቡ በተለያዩ መረጃዎች የማሰራጨት መንገዶች ተደራሽ የማድረግ ስራም ተከናውኗል። ሰኔ 25 2016 በደረሰው የእሳት አደጋ ተከትሎ አደጋ ጉዳት ዳሰሳ ጥናት በማድረግ የደረሰባቸው አካላትን የደረሰባቸውን ጉዳት መጠን የመለየት ስራውም ተከናውኗል። በዚህም የዕለት ተደራሽ ድጋፍ ለሚፈልጉ ከኢትዮጵያ ቀይ መስቀል ድሬዳዋ ቅርንጫፍ ጽሕፈት ቤት ጋራ በመተባበር የዕለት ተደራሽ ድጋፍ የተደረገ ሲሆን በተመሳሳይ ለ457 የሚሆኑ ጉዳት የደረሰባቸው ባለ አክሲዮኖች ጊዜያዊና መስሪያ ቦታ ሼዶች ተመቻችተው ወደ ስራ እንዲመለሱም ተደርጓል። በከተማና በገጠር አጠቃላይ ለ310 የሚሆኑ አደጋ ስጋት ስራ አመራርና በጎ ፈቃደኞቹን ማጠናከርና የማቋቋም ስራም ተከናውኗል። በአስተዳደሩ በ13 ወረዳዎች በከተማና በገጠር አደጋ ስጋት ስራ አመራር ምክር ቤት እንዲጠናከር ማድረግም ተችሏል። በተመሳሳይ በትምህርት ቤቶች አደጋ ስጋትን ቅነሳ ክበባትን ማቋቋም ቀደም ብሎ የተቋቋመውን የማጠናከር ስራ ተከናውኗል። በአደጋ ምላሽ ሀብትን ለማሰባሰብም አንጻር 64 ሚሊዮን ብር ለማሰብሰብ ተቅዶ 34.8 ሚሊዮን ብር የሚገመት ሀብት ከገጠር የተሰበሰበው የእህል ድጋፍ ሳይጨመር ማሰባሰብም ተችሏል። በመጨረሻም በቀጣይ ቀሪ በጀት ዓመቱ ወደ ኋላ የቀሩ የልማትና የመልካም አስተዳደር ስራዎች ለማጠናቀቅ ቀጣይ አቅማችንን ያገናዘበና ዝግጅቱን በማድረግ የተሻለ አፈጻጸም ለማምጣት የተዘጋጀ መሆኑን እየገለጹ ንግግሬን ወይም ሪፖርቴም በዚህ መልክ አበቃለሁ። አመሰግናለሁ። እናመሰግናለን የተከበሩ ከንቲባ ላቀረቡልን ሪፖርት። ቀጣይ ጤና እረፍት ይኖርናል። ተመልሰን የምንገናኝ ይሆናል።